السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. أما بعد، كفل هلت يسفينا تمهرتنا. قال المؤلف رحمه الله تعالى: كتاب الطهارة. ألفوا يمجمريا تمهرتاتشن لاي يسفينان صحافي مؤلف أجر تاريخنا يسفينا كتابا أسفل لاقينت كايم بهالا يكتابون يمجمريا أجر كفل يعقيدة نتبوش ميداسة سبة كفل أيتنال كذاب مكتل يسفينا يجماريوش كتاب በዋነኝነት ወደ ተዘጋጀለት የፊቅህ ክፍል ተሸጋግረዋል። ኪታቡ ጧሃራ የጧሃራ የንጽህና የቅድመ ሶላት ዝግጅቶች የሚዳሰሱበት ክፍል። ፈስሉን ዓላማቱል ቡሉግ ሰላቱን። ከኪታቡ ጧሃራ ክፍል ውስጥ የመጀመሪያው ምዕራፍ ዓላማቱል ቡሉግ ለአካለ መጠን የመድረስ ምልክቶች ሰላቱን ሶስት ናቸው። አንደኛው ተማሙ 15 ሰነ እድሜ 15 ዓመት መሙላቱ፣ الذكر ለወንድም ይሁን ወልኡንሳ ለሴት፣ ወልኢሕቲላሙ የዘር ፈሳሽ ማየት መውጣቱ ፊዘከሪ ለወንድም ይሁን ወልኡንሳ ለሴት ለ9 ሲኒና ቢያንስ 9 ዓመት ሞልቷቸው፣ ወልሐይዱ የወር አበባ ደም ማየት ፊልኡንሳ ለአካለ መጠን ደርሳለች የሚባለው ሴት በምትሆንበት ጊዜ ለ9 ሲኒና 9 ዓመት ሞልቷት የወር አበባ ደም ካየች ለአካለ መጠን ደርሳለች ይባላል። ኢዘን የመጀመሪያው ነጥብ ስለ ሶላት፣ ስለ ጾም፣ ስለ ትጥበት ስነ ስርዓቶች ከመዘርዘር በፊት መታወቅ ያለበት አንድ ሰው ለአካለ መጠን ደርሷል፣ የዲን ህግጋት እሱን ይመለከቱታል፣ እስላማዊ ግዴታዎችን አንድ በአንድ መወጣት መተግበር አለበት የሚባለው መቼ ነው? ቡሉግ ሲደርስ ነው ወይም ስትደርስ ነው። ቡሉግ ማለት የህፃንነት ዕድሜ መጠናቀቅ ማብቃት ማለት ነው። ቡሉግ ማለት የህፃንነት ዕድሜ ማብቃት መጠናቀቅ ማለት ነው። ቀድሞ ይሄን መዳሰስ ለምን አስፈለገ የተባለ እንደሆነ ሶላቱም ይሁን ትጥበቱም ይሁን ሌሎች ነገሮች ግዴታዎች የሚመለከቱት በመሰረቱ ለአካለ መጠን ሲደረስ ነው። ለአካለ መጠን ያልደረሱ ህፃናት ላይ የዲን ህግጋት ግዴታ አይሆኑም። እንዲሁ ለማለማመድ እንዲያደርጉ ይታዘዛሉ እንጂ ይበረታታሉ እንጂ። ልክ ለአካለ መጠን ሲደርሱ ሶላቱም ጾሙም ሌሎችም ግዴታዎች ስለሚመለከቷቸው ወላጆች አስቀድመው ሊያሰለጥኗቸው ሊያለማምዷቸው ይገባል። ዋጅብ ግን የሚሆነው ለአካለ መጠን ሲደርሱ፣ አላደረጋችሁም ተብለው የሚቀጡት ለአካለ መጠን ከደረሱ በኋላ ከተዉ ነው። ስለዚህ ማንኛውንም የዲን ህግጋት ግዴታነት ከማወቅ በፊት ግዴታ የሚሆነው ማን ላይ እንደሆነ መታወቅ ስላለበት ዓላማቱል ቡሉግ ለአካለ መጠን የመድረስ የህፃንነት ዕድሜ የማብቃት ምልክቶች ሰላቱን ሶስት ናቸው አሉ። ሶስት የተደረጉት በኢማሙ ሻፊዒ መዝሀብ መሰረት ተካሂዶ ነው እንጂ ሌሎችና ኢማሙ ማሊክ እና ኢማሙ አሕመድ ለአካለ መጠን የመድረስ ምልክቶችን
4 ያደርጋሉ። እዚህ ኪታቡ ላይ የሰፈሩትን እኔና አራተኛውን ወደ መጨረሻ ተጨማሪውን ምንጠቅስ ይሆናል። አንደኛው ለአካለ መጠን የመድረስ የህፃንነት ዕድሜ አብቅቷል፣ ካሁን በኋላ 5 ወቅት ሶላትን በአግባቡ መስገድ፣ ጾምን መጾም፣ ሌሎችንም ግዴታዎች እንደ ትልቅ ሰው እንደ አዋቂ መወጣት ግዴታ ይሆንበታል ህፃን ልጅ ላይ የሚባለው አንደኛ ተማሙ 15 ሰነ 15 ዓመት ሲሞላ አሉ። አንድ ህፃን 15 ዓመት ከሞላው የዲን ህግጋት በሙሉ ግዴታ ይሆኑበታል ወይም ይሆኑባታልና ወላጆች ይሄን አውቀው ሊያስተገብሩ ይገባል። ከዛ በፊት ሊያሰለጥኑ ሊያለማምዱ፣ ለአካለ መጠን የመድረስ ምልክቶች መሃል አንዱን ካዩ ሊያስገድዱ ይገባቸዋል። 15 ዓመት መሙላት ለአካለ መጠን የመድረስ የህፃንነት ዕድሜ የማብቃት ምልክት ነው፣ ዓላማ ነው የሚባለው ፊዘከሪ ለወንድም ወልኡንሳ ለሴትም። 15 ዓመት የሚቆጠረው በሂጅራ አቆጣጠር መሆን አለበት ወይም በጨረቃ አቆጣጠር ማለት ነው። ከዲን ጋር የተያዙ የወር የዓመት አቆጣጠሮች በሂጅራ ወይም በጨረቃ አቆጣጠር መሆን አለባቸው። ሀገራቸው ላይ በተለመደው በካላንደር መሰረት የሄዱ እየቆጠሩ ዒዳችን አብቅቷል የሚሉ ወከዛሊክ የህፃኖችን የልጆቻቸውን ዕድሜም ባሉበት ሀገር ማንኛውም አይነት ካላንደር መሰረት እየቆጠሩ ከአቆጣጠር ጋር ከጊዜ ጋር ግንኙነት ያላቸው ህግጋትን የሚፈጽሙ ሰዎች አሉ። ይስተት ወየስአሉነከ ዐኒል አሂላ ቁል ሂየ መዋቂቱ ሊናሲ ወልሐጅ ብሏል አላህ ተባረከ ወተዓላ። ስለ ጨረቃ ይጠይቁሃል፣ ጨረቃ ጊዜ ማወቂያ ነው ብሏል። ሐጅ የሚታወቀው ጾም የሚታወቀው በጨረቃ አቆጣጠር ነው ማለት ነው። እዚህም ጋር ለአካለ መጠን የመድረስ ምልክት የተደረገው የእድሜ ገደብ የእድሜ ክልል አቆጣጠሩ በጨረቃ አቆጣጠር መሆን አለበት። ስለዚህ ወላጆች የልጃቸውን ዕድሜ ሲመዘግቡ በሂጅራ ሊሆን ይገባዋል ማለት ነው። ሌሎች ምልክቶች እንኳን ባይታዩ 15 ዓመት ከሞላው አንድ ህፃን የዲን ህግጋት ይመለከቱታል። ወላጆችም ይሄን አውቀው 15 ዓመት የሞላቸው ልጆቻቸው ቀጥ ብለው ሶላት እንዲሰግዱ፣ ሴት ልጃቸው በግዴታነት ሒጃብ እንድታደርግ፣ ከአጅነቢ ሙሉ በሙሉ እንድትርቅ ሊያደርጉ ይገባል። ይሄም ከ15 ዓመት በፊት ሌሎች ለአካለ መጠን የመድረስ ምልክቶች ካልታዩ ነው። 15 ዓመት መሙላት ለአካለ መጠን የመድረስ ምልክት መሆኑ ደሊሉ ምንድነው? ማስረጃው ምንድነው? የተባለ እንደሆነ የነቢ አለይሂ ሰላቱ ወሰላም ሐዲስና ድርጊት ነው። አብዱላህ ኢብኑ ዑመር የኸንደቅ ዘመቻ ላይ ጦር ሜዳ ላይ ለጂሃድ ቀርበው መዋጋት ሲፈልጉ እድሜያቸው 14 ዓመት ነበር። ነቢ መለሷቸው። የሚቀጥለው የጦርነት ዘመቻ ላይ ሲሰለፉ ደግሞ እድሜ 15 ዓመት ነበር። ነቢ ተቀበሉኝ ብለዋል። ለአካለ መጠን የመድረሳቸው ምልክት 15 ዓመት መሙላት ተደርጎ ማለት ነው። ሁለተኛው ወልኢህቲላሙ የዘር ፈሳሽ ማየት ሊዘከሪ ለወንድም ይሁን ወልኡንሳ ለሴት ልጅ ለ9 ሲኒና ቢያንስ በ9 ዓመታቸው የዘር ፈሳሽን ካዩ ለአካለ መጠን የመድረስ ምልክት ይሆናል። የዘር ፈሳሹን ያዩት በተኙበትም ይሁን ሳይተኙም ይሁን በየትኛው መልኩ በስሜት በንዝረት የዘር ፈሳሽ ከወጣቸው ለአካለ መጠን ደርሰዋል ይባላል። ምን ቢፈጥን ከ9 ዓመት በፊት የዘር ፈሳሽ ሊያዩ ስለማይችሉ አብዛኛውን ጊዜ የተለመደው የታየው ይህ ከመሆኑ አንፃር በ9 ዓመት ገድበውታል። ከዛ በፊት ለየት ያለ የሆነ ፈሳሽ ቢወጣ የዘር ፈሳሽ አይሆንም፣ ሌላ ራሱን የቻለ የሆነ ምክንያት ያለው ፈሳሽ ነው የሚሆነው ተብሏል። የዘር ፈሳሽ መውጣት ለአካለ መጠን የመድረስ ምልክት የመሆኑ ማስረጃ ደሊል ምንድነው ከተባለ ኢማሙ አሕመድና አቡ ዳውድ ሌሎችን በዘገቡት ሐዲስ
ወዐኒ ሶቢይ ሐታ የሕተሊመ ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። መላኢኮች የሰዎችን ሥራ የሚጽፉበት ብዕር ተነስቷል አይጽፍም ከሦስት አይነት ሰዎች አሉ። አንደኛ ከአእምሮ በሽተኛ ላይ እብድ የሆነ የአእምሮ በሽተኛ የሆነ የሰራውን ቢሰራ መላኢኮች አይጽፉበትም። ወዐኒ ናኢሚ ከተኛ ሰው ላይም ታግዷል ሐታ የስተይቂظ ከእንቅልፉ እስኪነቃ ድረስ። የተኛ ሰው በእንቅልፍ ልቡ የተለያዩ መጥፎ ንግግሮችን ቢናገር ማይባሉ ነገሮችን ቢል ባል በእንቅልፍ ልቡ ባለቤቱን ፈትቼሻለሁ ቢል አብሮት ያለን ሰው አንተ ሌባ ቢል በእጁ መደረግ የሌለበትን ነገር ቢያደርግ ደብድቦ ወይም ገፍትሮ ጥሎ ሰው ቢገድል ነፍስ አጥፍተሃል አይባል ቅጣት ሊኖርበት የሚችል ከመሆኑ ጋር። ወንጀለኛ ግን የሚሆነው በእንቅልፍ ልቡ ሳይሆን በውኑ ሆኖ በምርጫው እያወቀ ካደረገ ነው። በሶስተኛ ደረጃ ወዐኒ ሶቢይ ሐታ የሕተሊም ሶቢይ ሕፃን የዘር ፈሳሽ የሚያይበት ዕድሜ እስኪደርስ ድረስ በሚሰራው ሥራ አይጠየቅም፣ ብዕሩም ታግዷል አይጽፍም ተነስቷል ብለዋል። هذا هو الشاهد من الحديث ከሐዲሱ የሚፈለገውም ይሄ ክፍል ሕፃን ኢሕትላም ዕድሜ ላይ እስኪደርስ ድረስ የዘር ፈሳሽ እስካልወጣው ድረስ የሚሰራው ሥራ አይጻፍበትም ብለዋል። መፍሁሙ የዘር ፈሳሽ ከወጣው ለአካለ መጠን ደርሷል፣ የሰራው ሥራ መጥፎ ሥራ ያስጠይቀዋል ማለት ነው። ከዛ በፊት የሚሰራቸው መልካም ሥራዎች ለሕፃናት ይጻፉላቸዋል። ከኢሕትላም በፊት ለአካለ መጠን ከመድረስ በፊት ሕፃናት የሚሰሯቸው መልካም ሥራዎች ይጻፉላቸዋል። ያሰሯቸው ወላጆቻቸውም አጅር ያገኛሉ። ነብዩ ሰለላሁ ዐለይሂ ወሰለም መንገድ ላይ የተጓዙ የሆኑ ሰዎች ሲተላለፉ መንገድ ላይ ተገናኝተው መኒል ቀውሙ እናንተ ማን ናችሁ ብለው ነቢ ጠይቀዋቸው ራሳቸውን ካስተዋወቋቸው በኋላ ነቢ መሆናቸውን ተጓዦችም ሲያውቁ አንዲት እናት ሕፃን ልጅ አንስታ አሊ ሃዛ ሐጁን ይህ ሕፃን ልጅ ሐጅ ቢያደርግ ሐጅ ይሆንለታል እንዴ ብላ ጠይቃቸው አዎን ላንቺም አጅር አለሽ ብለዋል። ከዚህ ወላጆች ሕፃን ልጆቻቸው ለአካለ መጠን ከመድረሳቸው በፊት ቁርአን እንዲቀሩ፣ ዱዓ እንዲያደርጉ፣ ሶላት እንዲሰግዱ፣ የተለያዩ ኸይር ስራዎችን እንዲለማመዱ በማድረጋቸው ወላጆች የሚያገኙት አጅር አለ። ሕፃናትም ደግሞ ለአካለ መጠን አልደረሱምና ተብሎ ኸይር ስራቸው ከንቱ አይሆንም፣ መዝገባቸው ላይ ይሰፍራል። ወንጀል ሲሆን መዝገባቸው ላይ አይሰፍርም። ወንጀሉን እንዲሰሩ ወላጆች ሰበብ ከሆኑ የወላጆች መዝገብ ላይ ግን በሰበብነት ሰበብ በመሆን ለወንጀል ሰበብ ሆናችኋል በማለት መዝገባቸው ላይ ይሰፍራል፣ ጥፋተኛ ይሆናል። ወከዛሊክ ሕፃናት ለአካለ መጠን ባይደርሱም የሌላን ሰው ንብረት ካወደሙ ካበላሹ ወላጆቻቸው መክፈል ይጠበቅባቸዋል። ሶስተኛው ወልሐይዱ የወር አበባ ደም ማየት ነው። ፊል ኡንሳ ለሴት ልጅ ሲሆን ለአካለ መጠን የመድረስ ምልክት የሚባለው የወር አበባ ደም ሴት ላይ ሲሆን ወንድ ላይ ስለሌለ ለትስዕ ሲኒና የወር አበባ ደም ማየቷ ለአካለ መጠን የመድረስ ምልክት ነው የሚባለው ቢያንስ ያየችበት ዕድሜ 9 ከሆነ 9 ከሞላት። ከዛ በፊት ከሆነ ደም እንኳ ቢወጣ አብዛኞቹ የፊቅህ ሊቃውንት ዘንድ የበሽታ ደም ነው የሚባለው። ከ9 ዓመት በታች የሆነች ሕፃን ሴት ልጅ የወር አበባ ደም አታይም የሚል አቋም አላቸው። ለዚህም የተለያዩ ማስረጃዎች አሉ። የወር አበባ ደም ሴት ልጅ ማየቷ ለአካለ መጠን የመድረሷ ምልክት እንደሆነ የሚያሳይ የተለያየ ማስረጃ አለ። ይህ በእንዲህ እንዳለ ከዚሁ ተቀራራቢ የሆነ ሴት ልጅ ለአካለ መጠን የመድረስ ምልክት ተብሎ የሚቆጠር ሌላ ተጨማሪ ነገር አለ። እርግዝና ከተፈጠረ ለአካለ መጠን የመድረሷ የዘር ፈሳሽ የማየቷ ምልክት ነውና ሌሎች ነገሮች ባይታዩም ሴት ልጅ ሕፃን እንኳ ሆና በሆነ መልኩ እርግዝና ቢፈጠር ለአካለ መጠን የመድረሷ ምልክት ተደርጎ ይወሰዳል። ምክንያቱም ጽንስ ሊፈጠር የሚችለው ዘር ሲኖር የዘር ፈሳሽ ሲኖር ከወንዱም
ከሴቷ የሚዘር ፈሳሽ ነው ጽንስ የሚፈጠረውና ሕፃን ልጅ ሴት ልጅ ሕፃን እንኳ ብትሆን በሆነ መልኩ እርግዝና ከተፈጠረ ለአካለ መጠን የመድረሷ ምልክት ነው። ከዚያ ጊዜ ጀምራ መስገድ፣ ጾም ካለ ጾምን መጾም፣ እንደዚሁ ቀዷ ማውጣት ግዴታ ይሆንባታል። ይህ በእንዲህ እንዳለ የተወሰኑ ዑለሞች ከአፍርተ ገላ ዙሪያ ከርደድ ያለ ጠንከር ያለ ፀጉር መብቀል መጀመሩም ለአካለ መጠን የመድረስ ምልክት ነው ብለዋል። የማልክያና የሐንበሊያ መዝሀብ ተከታይ ዑለሞች ይሄን ለአካለ መጠን የመድረስ ምልክት ነው ብለዋል። ሻፊዕዮች በአፍርተ ገላ ዙሪያ ፀጉር መብቀል ራሱን የቻለ ለአካለ መጠን የመድረስ ምልክት አይሆንም ሌሎች ነገሮች እስካልታዩ ድረስ የሚል አቋም አላቸው። ነገር ግን ትክክለኛው እዚህ ላይ የተጠቀሱ ሶስቱ ምልክቶች እንኳ ባይታዩ ከአፍርተ ገላ ዙሪያ በተለምዶ የሰውነት ቆዳ ላይ ማንኛውም ሰው ላይ ወንድም ይሁን ሴት ላይ አንዳንድ የሰውነት አካላት ላይ በስሱ የሚታዩ እጅግ በጣም ለስላሳና ትንንሽ ፀጉሮች ይኖራሉ። ይህ ሳይሆን ጠንከር ያለ ከርደድ ያለ ፀጉር ከአፍርተ ገላ ዙሪያ መብቀል ከጀመረ ይሄም ለአካለ መጠን የመድረስ ምልክት ነው። የዚህ ደሊሉ ምንድነው የተባለ እንደሆነ እነ ኢማም አትርሚዚ፣ ኢማም አቡ ዳውድ፣ ነሳኢና ኢብኑ ማጃህ ሌሎችም ባስተላለፉት ሐዲስ በኒ ቁረይዛ የሚባሉ ከሃዲ አይሁዶች በሰላም የመኖር ውላቸውን አፍርሰው ሙስሊሞች ላይ ጥቃት ለማድረስ በሞከሩ ጊዜ ነቢያችን አለይሂ ሰላቱ ወሰላም እንዲቀጡ ወስነዋል። ሰዕድን ረዲየላሁ ዐንሁ አርዳህ እስቲ ምን ትላለህ አንተ ፍረድ እስቲ በምን መልኩ ይቀጡ ብለዋቸው ሰዕድ ረዲየላሁ ዐንሁ አርዳህ ካስተላለፉት ውሳኔ ካስቀመጡት የቅጣት አይነት አንዱ ሕፃን የሆኑት ለአካለ መጠን መድረሳቸው በትክክል ማይታወቅ ታዳጊዎች አፍርተ ገላቸው እየታየ ከአፍርተ ገላቸው ዙሪያ ጠጉር ያበቀሉ ከአዋቂዎች ተመድበው የጦር ወንጀለኛ ናቸውና ይገደሉ። ከአፍርተ ገላቸው ዙሪያ ጠጉር መብቀል ያልጀመሩ ደግሞ ሚነ ዙርያ ከሕፃናት ተመድበው አይገደሉ ብለዋል። ነብዩ ሰለላሁ ዐለይሂ ወሰለም የሰዕድን ፍርድ በሰሙ ጊዜ አላህ ከሰባት ሰማያት በላይ ሆኖ የፈረደውን ፍርድ ነው የፈረድከው ብለው አጽድቀውላቸዋል። እንደሚታወቀው ኢስላም የራህመት ዲን ነው፣ የፍትህ ዲን ነው። አንዱ ባጠፋው ሌላው ይቀጣ አይልም። አቅም ያላቸው መሳሪያ ይዘው የተዋጉ አልያ ደግሞ ጦር ሜዳ ላይ ተገኝተው ያገዙ ሴቶችም ይሁኑ አዛውንቶች ተሳትፎ ካገዙ ይገደላሉ። ሕፃናት፣ አዛውንቶች፣ ሴቶች ተሳትፎ ካላደረጉ መሳሪያ ካላቀበሉ መሳሪያ ይዘው ካልተዋጉ አይገደሉም። ጦር ሜዳ ላይ እንኳ ኢስላም ያስቀመጠልን አኽላቃል አደባል አቅልና ፍትሃል ያገኘውን ሁሉ ጨፍልቅ ረሽን አይል። ነብዩ ሰለላሁ ዐለይሂ ወሰለም ላ ተቅቱሉ ዙርያ ብለዋል። ሕፃናትን አትግደሉ ብለዋል። የኩፋሮችን የሙሽሪኮችን። ከሰሃቦች መሃል አንዱ ይሄን ሲሰማ የሙሽሪኮች ልጆች አይደሉ እንዴ ለምን አይገደሉም ብሏቸዋል። እናንተስ ቢሆን ድሮ የሙሽሪኮች ልጆች አልነበራችሁም እንዴ ብለው መልሰዋል ነብዩ ሰለላሁ ዐለይሂ ወሰለም። እስላም ጨካኝ ነው በሰይፍ ነው የተስፋፋው ለሚሉ ሰዎች እንዲህ አይነቱን ነገር ልናደርስላቸው እኛ ውስጥም ሹብሃ እንዳይፈጠር ስለ እስላም ሁሉን ነገር በጥልቀት ልናውቅ ይገባናል። ግደሉ የሚለው የሚጋደሉትን አሻሂድ እዚህ ሰዕድ ረዲየላሁ ዐንሁ አርዳህ ከአፍርተ ገላ ዙሪያ ጠጉር ያበቀሉ ከአዋቂዎች ከተዋጊዎች ተመድበው ይገደሉ፣ ያላበቀሉ ከሕፃናት ይመደቡ አይገደሉ ብለዋል። ሕፃንነትና አዋቂነትን ለመለየት ጠጉር አፍርተ ገላ ዙሪያ ላይ መገኘቱን መመዘኛ አድርገዋል። ስለዚህ ይሄም አንድ ለአካለ መጠን የመድረስ ምልክት ነው። እነዚህ ሁሉ ሲገኙ ነው ለአካለ መጠን ደርሷል ወይም ደርሳለች የሚባለው አንድ ሕፃን አይባልም። ከነዚህ አንዱ ከተገኘ ለአካለ መጠን ደርሰዋል። ሶላቱ ግዴታ ይሆናል፣ ጾሙ ግዴታ ይሆናል። አቅም ገንዘብ ካላቸው ሐጅ ግዴታ ይሆንባቸዋል። ከጀናባ መታጠብ ግዴታ ይሆንባቸዋል። ሴት ልጅ ሒጃብ ማድረግ ከአጅነቢ ወንድ መራቅ ግዴታ ይሆንባታል። ወህሉማ ጀራ ይሄ ቀድሞ
የተጠቀሰው ቀደም ሲል እንደገለጽኩት ቀጥሎ ያሉ ግዴታ የሚባሉ ነገሮች በሙሉ የሚመለከቱት ለአካለ መጠን የደረሰን ሰው ስለሆነ። ከዛ መቀጠል ፈስሉን ሹሩጡ ኢጃኢል ሐጀሪ ሰማንየቱን ወደ ሶላት ሲገባ መጀመሪያ ከሚደረጉ ነገሮች መሃል አንዱ ኢስቲንጃእ ነው። ሽንት ከሸኑ ከተጸዳዱ በኋላ ዝም ብሎ ሶላት መስገድ አይቻልም። እንደ ነሷራዎች እንደ ክርስቲያኖች እነሱ ዘንድ ኢስቲንጃ ማድረግ መጽዳት መታጠብ የሚባል ነገር የለም። ከአይሁዶች በተቃራኒ እነሱ ሰውነታቸውን ነጃሳ ከነካቸው ልብሳቸውን ነጃሳ ከነካው ቆርጠው ነበር የሚያስወግዱት። በተቃራኒው ደግሞ ነሷራ ወይም ክርስቲያን የሚባሉት ሽንታቸውን ሸንተው ተነጃጅተው ዝም ብለው ነው ሶላት ወደሚሉት ወይም ጸሎት ወደሚሉት የሚሄዱት። እስልምና ደግሞ በሁለቱ የተሳሳቱ ጎዳናዎች መሃል ጥርት ያለ መካከለኛ የሆነ አካሄድ ነው የሚሄደው። ነጃሳ ከነካን እናጥባለን፣ እንታጠባለን። ነጃሳ ከሌለ ውዱእ አድርገን ወደ ሶላት እንሄዳለን። ውዱእ የሚያፈርስ ነገር ከተፈጠረ ነው እሱ። እስቲንጃ የሚያስፈልገው ውሃ ሽንት ከተሸና ወይም ከተጸዳዱ በኋላ ነው እንጂ ውዱእ ባፈረሱ ቁጥር ከውዱእ በፊት እስቲንጃ ማድረግም ግዴታ የሚሆንባቸው የሚመስላቸው ሰዎች አሉ፣ የሚጠይቁ ሰዎች አሉ። ውዱእ ፈትቻለሁ ግን ሽንት አልሸናሁም እስቲንጃ ማድረግ አለብኝ የሚሉ ሰዎች አሉ። የለም፣ እስቲንጃ ግዴታ የሚሆነው ከሽንት ወይም ከመጸዳዳት በኋላ ነው። አይደጋገምም ማለት ነው። የሚደጋገመው ከፈረሰ ውዱእ ብቻ ነው። በመሰረቱ እስቲንጃ የሚደረገው በውሃ መሆን አለበት። በላጩ የሽንት መውጫ መንገዶችን በውሃ ማጽዳቱ ነው። ከውሃ አስቀድሞ ሶፍትና ድንጋይ መሰል ነገር የሚመቸውን መጠቀሙ የተሻለ ይሆናል። ሶስት አማራጮች ነው ያሉት ማለት ነው። ውሃን ብቻ መጠቀም ይቻላል በደንብ አድርጎ እስካጸዳ ውሃው በቂ እስከሆነ ድረስ። ውሃና ሶፍት ድንጋይ መሰል ንጹህ የሆኑ የሚያጸዱ ቆሻሻውን የሚቀንሱ ነገሮችን መጠቀምም ይቻላል። ውሃ ከሌለ ሶፍትና ድንጋይ መሰል ነገሮችንም መጠቀም ይቻላል። ድንጋይና ሶፍት መሰል ቆሻሻውን ነጃሳውን የሚቀንሱ ነገሮችን ሳይጠቀሙ ውሃን ቀጥታ መጠቀም ያወገዙ የጠሉዋል። ቆሻሻ እንዴት ነው በእጅ የሚነካው ያ። ነገር ግን ትክክለኛ ማስረጃዎች በሚታዩበት ጊዜ በውሃ ብቻ ኢስቲንጃ ማድረግ እንደሚቻል የሚያሳዩ ማስረጃዎች አሉ። ያለ ውሃ በድንጋይና መሰል በሚያጸዱ ነገሮች መጠቀም እንደሚቻል የሚያሳዩ ማስረጃዎች አሉ፣ የነቢ ሐዲሶች አሉ። ከውሃ በፊት ሶፍትና ድንጋይ መሰል ነገር ተጠቅሞ ከዛ በኋላ ውሃን ማስከተል ውሃን መጠቀም እንደሚቻል እንደሚሻል ወይም እንደሚወደድ የሚያሳዩ ዘገባዎችም አሉ። ሰነዳቸው ላይ ትንሽ ضعፍ አለበት ቢባል ነገር ግን በጥቅሉ ይበልጥ ንጽህና እንዲኖር የሚያደርግ ነገር ከመሆኑ አንፃር ችግር የለውም ተመራጭ ነው ይባላል። ከሶስቱ አንዱን መጠቀም ይቻላል። በውሃ እስቲንጃ ማድረግ የታወቀ ነው። ትንሽ ለየት ያሉ ህግጋቶች ያሉት ፊቅህ ግንዛቤ የሚያስፈልገው በድንጋይና መሰል ነገር ከውዱእ በፊት የሽንት መውጫ መንገዶችን የማጽዳት ህግጋት ስለሆነ ፈስሉን ሹሩጡ ኢጃኢል ሐጀሪ በውሃ ፋንታ በድንጋይና መሰል ነገር ብቻ የሽንት መውጫ መንገዶችን ማጽዳት ይጅዛ ይበቃል ይቻላል የሚባለው ተማንየቱን 8 መስፈርቶች ሲሟሉ ነው አሉ። መስፈርት ማለት ሹሩጥ ማለት መስፈርት ማለት ነው። መስፈርት ማለት አንድን ነገር ከማድረግ በፊት መሟላት ያለበት ቅድመ ሁኔታ ማለት ነው። ቆሻሻውን የሽንት መውጫ መንገዱን በውሃ ፋንታ የሚያጸዱበት የሚጠርጉበት ነገር 8 መስፈርት ማሟላት አለበት። እዚህ ጸሐፊው አልሐጀር ብለዋል፣ ድንጋይ ብለዋል። የግድ ድንጋይ ብቻ መሆን አለበት ማለት አይደለም። ለሁሉም አይነት ሰው ድንጋይ ላይ መቼም ይችላል። ለሁሉም አይነት ሰው ወይም ለሁለቱም ጾታ ድንጋይ ላይ መች ይችላል። ከድንጋይ ውጭ የሆኑ ወደ ኋላ ላይ መስፈርቱን የምንጠቅሰው ሙንቂ የሚባል ሊያጸዳ ይችላል የሚባል እንደ ሶፍትና መሰል ያሉ ነገሮችን መጠቀም ይቻላል። ብዙ ጊዜ በድሮ ዘመን የነበሩ ሰዎች በውሃ ፋንታ ይጠቀሙ የነበረው ድንጋይ ስለሆነ በቀላሉ የሚገኘውም ድንጋይ ስለሆነ ለመጸዳዳት ርቀው ይሄዱ ስለነበረ በረሃ ላይ ሜዳ ላይ
የሚገኘው ድንጋይ ስለሆነ ስለ ድንጋይ ህግጋት አወሩ እንጂ ሌሎችም እንደ ድንጋይ ያሉ በዘመናችን ሰዎች በብዛት የሚጠቀሙት ሶፍት ከመሆኑ አንፃር ሶፍትና መሰል የሚያጸዱ ነገሮችን መጠቀም ይቻላል። እነዚህ ነገሮችን ሲጠቀሙ 8 የሚደርሱ መስፈርቶች መሟላት አለባቸው። አንደኛው አንየኩነ ቢተላተቲ አሕጃሪን በሶስት ድንጋይ ወይም በሶስት መጥረጊያ መሆን አለበት። ወአን ዩንቂየል መሐላ የቆሸሸውን ቦታ ወይም ሽንቱ የሚወጣበትን ቦታ የሚያጸዳ በደንብ የሚያጠራ መሆን አለበት። ወአላ የጅፈ አነጀሱ ነጃሳውም ያልደረቀ መሆን አለበት። ከሸኑ ከተጸዳዱ ከተወሰነ ጊዜ በኋላ መሆን የለበትም፣ ሳይደርቅ ወዲያው መሆን አለበት። ወላ የንተቂላ ከሽንት መውጫው ስፍራ አልፎ ሌላ ሰውነትን ጨርቅን የነካ መሆን የለበትም። ወላ የጥረእ ዐለይሂ አኸሩ ሌላ ነጃሳም ያልተቀላቀለበት መሆን አለበት። ቦታውን ሌላ ነጃሳ ያልነካ መሆን አለበት። ከውስጥ የወጣው ቆሻሻ ብቻ ነው በሶፍትና ድንጋይ መሰል ነገሮች ተደርጎ ሊጸዳ ጣሂር ሊሆን የሚችለው። ወላ ዩጃዊዛ ነጃሳው ቆሻሻው ማለፍም የለበትም። ሶፍሐተሁ የሰገራ መውጫን ዙሪያውን ማለፍ የለበትም። ከዛ ካለፈ ሌላ ሰውነትን ከነካ የግድ ውሃ ያስፈልጋል። ወሐሸፈተሁ ውሃ ሽንት በሚሆንበት ጊዜ ሐሸፋን የወንድ ልጅ ሀፍረተ ገላን ጫፉን ያለፈ መሆን የለበትም። የሴት ልጅ ሀፍረተ ገላን ብዙ ጊዜ ስትቀመጥ ከተፈጥሮ ወጣ ብሎ ሊታይ የሚችልን የሰውነት ክፍል ማለፍ የለበትም። ከዛ ካለፈው ያስፈልገዋል። ወላ ዩሲበሁ ማኡን እስትጅማር የሚያደርጉበትን ድንጋይም ይሁን ሶፍት መሰል ነገር ውሃ ሊነካው አይገባም። ውሃ ከነካው ከረጠበ ከነጃሳው ጋር ተቀላቅሎ ይበልጥ ሊነጃጀስ ይችላልና። ወአን ተኩነ አልአሕጃሩ ድንጋዮቹ ወይም የሚጠረግባቸው ነገሮች መሆን አለባቸው ጣሂረተን በራሳቸው ጧሃራ መሆን አለባቸው። በነጃሳ ነገር እስትጅማር ማድረግ አይቻልም። ነጃሳ በነጃሳ አይወገድምና። እነዚህ 8 ውሃ ባጡበት ጊዜ ወይም ውሃ መጠቀም በማይችሉበት ጊዜ ሶፍትና ድንጋይ መሰል ነገር ሲጠቀሙ መሟላት ያለባቸው መስፈርቶች ናቸው። በመሰረቱ ውሃን መጠቀም በላጭ ነው፣ ለሁሉም የሚቀለው ይበልጥ የሚያጸዳውም እሱ ነው ብለናል። ውሃን ካጡ አሊያ ደግሞ በተለያዩ ምክንያቶች በጊዜው መጠቀም ካልቻሉ ሶፍት ድንጋይ መሰል ነገሮችን መጠቀም ይቻላል። ነገር ግን የሚጠቀሙበት መጥረጊያ ማጽጃ 3 መሆን አለበት። ዝቅተኛው 3 ነው፣ ከ3 ማነስ የለበትም። ሶሒህ በሆነ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ወአን ላ ነስተጅሚረ ቢአቀለ ሚን 3 አሕጃር ከ3 ባነሰ ድንጋይ ኢስቲጅማር እንዳናደርግ ነቢይ ከልክለውናል ብላ። ዝቅተኛው 3 ነው። በአንድ እንኳ በሁለት እንኳ ቦታው ቢጸዳ ቢጠራ አይበቃም፣ የግድ 3 መሆን አለበት። በ3 ካልጠራ መጨመር ግዴታ ይሆናል። 3 የምንለው የመጠቀም ያስፈለገው ለውሃ ሽንት ወይም ደግሞ ለሰገራ ብቻ ሲሆን ለሁለቱ ሲሆን ለእያንዳንዱ 3 ያስፈልጋል ማለት ነው በትንሹ። በ3 ካልጠራ መጨመር ያስፈልጋል። ተጨማሪው በዊትር ቢጠናቀቅ ሱና ይሆናል። ተጨማሪው 5 ቢሆን 7 ቢሆን ሱና ይሆናል። ግዴታው ግን ከ3 በኋላ የሚያጸዳውን ያክል ቁጥር መጠቀሙ። በ8 ቢቆም በ6 ቢቆም ችግር አይኖርም። እስከ 3 ግን ዋጅብና ግዴታ። በአንድ በሁለት እንኳ ቢጸዳ ቢጠራ ይበቃል አይባል። የሶፍትና መሰል ማጽጃ መጥረጊያ ነገሮች እጥረት ካለ አንድ ብቻ ካገኙ ሰፊ ሆኖ ወይም ትልቅ ሆኖ 3 ጠርዞች ካሉት በ3 ጠርዙ መነጃጀትን ሳያስከትል መጠቀም የሚቻል ከሆነ የሚፈለገው 3 ጊዜ ማጽዳት መጥረጉ እንጂ ራሱ 3 መሆኑ አይደለም። 3 መሰሐት ነው የሚባል 3 ጊዜ መጠረግ አለበት። ቢቻል ሁሉም ራሱን የቻለ 3 ቁጥር ያለው ቢሆን መልካም። ካልሆነ ሰፋ ተለቅ ያለ ነገር ተገኝቶ 3 ዙር መጠቀም የሚቻል ከሆነ መደጋገምና በተነጀሰው በተጠረገበት ድጋሚ መጥረግን የማያስከትል ከሆነ ችግር አይኖረውም። ወአን ዩንቂያ አልመሐላ ቦታውን ማጽዳት አለበታ። የሚጠረግበት ነገር ቦታውን የሚያጸዳ
መሆን አለበት። መጽዳቱ የሚታወቀው የሚጠርጉበት ነገር የመጨረሻው ንጹህ ሆኖ ሲመለስ አሊያ ደግሞ ውሃ እንጂ ሌላ ምንም ሊያስወግደው የማይችል ነገር እንጂ አልቀረም ሲባል ጠርቷል የሚባል። ወአላ የጅፈ አነጀሱ ነጃሳውን መድረቅ የለበትም አሉ። ይሄ ግልጽ ነው። ነጃሳው ከደረቀ ውሃ እንጂ ሊያስወግደው አይችልም፣ ወዲያው መሆን አለበት። ወላ የንተቂላ ከቆሻሻው መውጫ ቦታ መሸጋገር ሌላ ልብስ ላይ ሌላ ሰውነት ላይ መድረስ የለበትም። ይሄኔ ከቦታው አልፎ የነካውን ክፍል በሶፍትና ድንጋይ መሰል ነገሮች ማጽዳት አይቻልም፣ ውሃ ግዴታ ይሆናል ለማለት ነው። ወላ የጥረአ ዐለይሂ አኸሩ ሌላ ነጃሳም ሊቀላቀልበት ሊጨመርበት አይገባም። ከዚህ የተፈለገው በሶፍትና በድንጋይ መሰል ነገር ቆሻሻን ነጃሳን ማስወገድ የሚቻለው በሽንትና በሰገራ መልኩ የሚወጣ ነጃሳን ብቻ ነው። ሌላ ነጃሳ ከሆነ ከተቀላቀለበት ሌላ ነጃሳ ቦታውን ከነካው ሶፍትና መሰል ነገሮች አያጸዱትም፣ የግድ ውሃ ያስፈልጋል ለማለት ነው። ለምሳሌ እየሸኑ የተጸዳዱ ሌላ ነጃሳ አካባቢ ላይ ኖሮ ተረጭቶ በመረጨት መልኩ ተመልሶ ቢነካ ይህ በሶፍትና መሰል ነገር ሊጸዳ አይችልም፣ ውሃ ያስፈልጋል። ወላ ዩጃዊዛ ሶፍሐተሁ ሶፍሐውን ማለፍ የለበትም አሉ። ሶፍሐ ማለት ጎንና ጎን ማለት ነው። የሰገራ መውጫን ጎንና ጎኑን አልፎ ሌላ ሰውነትን የነካ መሆን የለበትም። ወሐሸፈተሁ ውሃ ሽንት በሚሸናበት ጊዜ ከወንድ ልጅ ሀፍረተ ገላ ከጫፉ ሊያልፍ አይገባማ። ለሴት ልጅ በሚሆንበት ጊዜም ፉቀሃዎች ረሒመሁሙላህ ተዓላ ተመሳሳይ በሆነ መልኩ ያስቀመጧቸው ገደቦች አሉ። ፊቅህ ከመሆኑ አንፃር አንዳንዴ መጥቀሱ መናገሩ የሚከብድ ሐያ እንዲይዝ የሚያደርግ ነገር ቢሆንም ነቢያችን ሰለላሁ ዐለይሂ ወሰለም ዲንን መማር ማስተማር ላይ ሐያ እንቅፋት እንዳይሆን ተናግረዋል። ኢነላህ ላ የስተሕይ ሚነል ሐቅ ፈሀል ዐለል መርአቲ ጉስሉን ኢዛ እሕተለመት ብላ ጠይቃቸዋለች አንዲት ሴት። ያ ረሱለላህ አላህ ተባረከ ወተዓላ ሐያ አድርጎ ሐቅን መናገር አይተውም። ሴት ልጅ በህልሟ ከወንድ ጋር የተገናኘች መስሏት የሆነ ፈሳሽ ቢወጣት መታጠብ ይወጅብባታል እንዴ ብላ ጠይቃቸዋለች። ነብዩ ሰለላሁ ዐለይሂ ወሰለም አዎን ፈሳሽ ካየች የታየ የወጣ ፈሳሽ ነገር ካለ መታጠብ ግዴታ ይሆንባታል ብላ የተገናኘች ብቻ ከመሰላትና ምንም አይነት የወጣ ነገር ከሌለ ትጥበት አይወጅብም። ፈሳሽ ነገር ካለ ከወጣ ትጥበት ይወጅባል ብላ ይሄን ስትጠይቅ ሌላ ሴት ካጠገቧ ነበረች፣ የተቆጣቻት ነበር። እንዴት ነብይ ፊት እንዲህ ነገር ታወሪያለሽ እያለች ሌላም ሴት መታ ስለ ባሏ ከባሏ ጋር ስላላት የአልጋ ሁኔታ ስትጠይቃቸው ሰሐቦች ባሉበት ያውም ሌላኛው ሰሐቢ ከውጭ ሲመጣ አረቺ ሴት ነብይ ፊት እንደዚህ ስታወራ እንዴ ዝም ትላላችሁ ብላ ባለቤቴ ከሱ ጋር የኖርኩኝ የአልጋ ሐቄን ሊጠብቅ አልቻለም፣ እሱ ግንኙነት ማድረግ አይችልም ብላ በምሳሌ ሁሉ የነጠላ ጫፍ ይዛ እያሳየች ጥያቄ ጠይቃለች። ነብዩ ሰለላሁ ዐለይሂ ወሰለም እንዴት እንዲህ አይነት ንግግር ሴት ልጅ ትናገራለች ወይም ሁለቱ ጾታዎች ባሉበት እንዴት እንዲህ አይነት ንግግር ይነገራል አላሉ። አስፈላጊ ሳይሆን ሐያ ሊደረግለት ወይም ሐያ ያለው ሰው ሊያወራው ማይገባን ንግግር መናገር አደብ አይደለም፣ አግባብ አይደለም። ሙእሚን ሐይ ነው፣ አይናፋር ነው ተብሏል። ከነብይ የበለጠ ግን ሐያ የሚያደርግ ማንም አልነበረም። ጓዳ ውስጥ ካለች ሙሽራ የበለጠ አይናፋር ነበሩ ተብሏል ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን ግዴታ ሆኖ ሲገኝ ብዙ ነገር አውርተዋል። የነብዩ ሰለላሁ ዐለይሂ ወሰለም ባለቤት አይሻ ረዲየላሁ ዐንሃ ወንዶች የሄዱ ጥያቄዎችን ይጠይቋቸው ነበር ብዙ ጊዜ። አንዳንዴ የሚያሳፍር ሲሆን ለምሳሌ አቡ ሙሳ የሆነ ጥያቄ ልጠይቅሽ ፈልጋለሁ ግን ያሳፍራል አፍራለሁ ባላቸው ጊዜ አትፈር፣ እኔ እኮ ለእናንተ እናታችሁ ነኝ፣ እናንተ የነቢ ተከታይ ናችሁ፣ የነቢ ኡመት ናችሁ፣
ነቢይ የእናንተ አባት ናቸው፣ እኔ የነቢይ ባለቤት ደግሞ ለእናንተ እናት ነኝ ጠይቅ ባለቻቸው ጊዜ ወንድ ከባለቤቱ ጋር ግንኙነት አድርጎ ከዛም የዘር ፈሳሽ ሳይወጣው ቢያቆም ቢያቋርጥ ትጥበት አለበት እንዴ? ሱሐቦች ወንዶች እርስ በርሳቸው በዚህ ዙሪያ ሲወያዩ ተኻልፈው ነበር። የተወሰኑት የለም የተወሰኑት አለ ብለው ነበርና ይሄን ትክክለኛ መልስ ልናገኝ የምንችለው የነቢይን ጓዳ የነቢይን ሁኔታ ከሚያውቁ ባለቤቶቻቸው ነው። ከባለቤቶቻቸው ሁሉ የበለጠ ጥልቅ የፍቅህ እውቀት ያላት ደግሞ አይሻ ናት በማለት አቡ ሙሳ አልአሽዓሪ ታላቁ ሱሐቢ አይሻን ጠይቀዋል። የሚያሳፍር ነገር ስለነበረ ግን መግቢያ አድርገዋል። አዎን ትጥበት ግዴታ ይሆናል ግንኙነቱ እስከተፈጸመ ድረስ ብለዋቸው ወላሂ ይህን ጥያቄ ካሁን በኋላ ማንንም አልጠየቅም ብለው በቂ መልስ አግኝተው ሄደዋል። ሌላ እንደዚህ አይነት ከፍቅህ ጋር ከትጥበት ጋር የተገናኙ መሰላዎች በሚነሱበት ጊዜ ፉቃሃዎች የሚናገሯቸው ንግግሮች አሉ። እነዚህ ንግግሮችን መጥቀሱ ጉዳዩን ነጥቡን ለመረዳት የግድ ሆኖ ከተገኘ መናገር ግዴታ ይሆናል። የግድ ካልሆነ በሌላ መልኩ የሚገለጽ ከሆነ በሌላ መልኩ ገልጾ ማለፉ በላጭ ይሆናል። ኢዘን በሶፍትና መሰል ማጽጃ መንገዶች ውሃ ጠፍቶ ወይም ውሃን መጠቀም ስላልቻሉ ከውዱእ በፊት እስቲጅማር በሚደረግበት ጊዜ መታወቅ ካለበት መስፈርት አንዱ ሰፍሐውን ወይም ሐሸፋውን ማለፍ የለበትም አሉ። ሐሸፋ ለወንድ ልጅ ሀፍረተ ገላ ሲሆን ለሴት ልጅ ሲሆን ሴት ልጅ በምትቀመጥበት ጊዜ በተወሰነ መልኩ ሊገለጥ የሚችል የሰውነት ክፍላል የሀፍረተ ገላ ክፍላል ከዛ ማለፍ የለበትም አሉ። ከዛ ካለፈ ትጥበት ግዴታ ይሆናል፣ ውሃ መጠቀም ግዴታ ይሆናል ማለት ነው። ወላ ዩሲበሁ ማኡን እንደዚሁ የሚጠርጉበት ሶፍትም ይሁን ድንጋይ መሰል ነገር ውሃ ያነካው መሆን አለበት። ውሃ ከነካው የባሰ ሊነጃጀስ ስለሚችል ደረቅ መሆን አለበት። ወአን ተኩነ አልአሕጃሩ ጣሂረተን አሕጃሮች የሚጠቀሟቸው ድንጋዮች እንደዚሁ ደግሞ ሶፍትና መሰል ነገሮች ጣሂራ መሆን አለባቸው፣ ንጹህ ጣሃራ መሆን አለባቸው። በነጃሳ ስለማይወገድ በመሰረቱ ነጃሳ በሆነ ነገር እስትጅማር ማድረግ አይቻልም። ራሱ በመሰረቱ ጣሃራ ቢሆንም ሌላ ነጃሳ ነገር አርፎበት ነክቶት በተነጀሰ ነገርም እስትጅማር ማድረግ አይቻልም። በእንስሳት ፋንዲያ መጠቀም እንደማይቻል ነብይ ተናግረዋል። የተወሰነው ነጃሳ ስለሚሆን ነው። የተወሰነው ስጋቸው የሚበላ እንስሳት ፋንዲያቸው ለጂኖች እንስሳት ምግብ ስለሚሆን፣ እንደዚሁ ደግሞ በአጥንት መጥረግን ነብይ ከልክለዋል። ከናንተ የተረፈ አጥንት ለጂኒዎች ምግብ ይሆናል፣ አላህ ስጋ ያደርግላቸዋል ብለዋል። ከሶስት ባነሰ ድንጋይ እንዳንጠርግ፣ በአጥንት እንዳንጠርግ፣ በፋንዲያ እንዳንጠርግ ነብይ ከልክለውናል ብለዋል። ነብዩ ሰለላሁ ዐለይሂ ወሰለም ለመጸዳዳት ወጣ ብለው ከሱሐቦች መሃል አንዱ ተከትሏቸው አብሯቸው ሆኖ ኢብግኒ አሕጃራ የምጠርግበት ድንጋይ አዘጋጀልኝ ብለውት ሁለት አግኝቼ ሶስተኛውን ሳጣ ፋንዲያ መጣሁላቸው ብሏል። ፋንዲያውን ይሄ ርጅስ ነው ወይም ሪክስ ነው ቆሻሻ ነው ወይም ነጃሳ ነው ብለው መለሱብኝ ብለዋል። ኢዘን በነጃሳ ነገር መጥረግ አይቻልም። ራሱ ነጃሳ ባይሆንም ሌላ የተከለከለበት ምክንያት ያለ በሆነ እንደ ፋንዲያ እንደ አጥንት መጥረግ አይቻልም። ክብር ባለው ነገርም መጥረግ አይቻልም። ለምሳሌ ዕልም በተጻፈባቸው ወረቀቶች፣ ሶፍቶች መጥረግ አይቻልም። ለምግብነት በሚውሉ ማናቸው ሰዎች ጥያቄ አድርገው ስለሚያነሱት ነው። በዳቦ በደረቀ እንጀራ መጨረሻ አይቻልም። ክብር ያለው ነገር የሰው ልጅ የሚበላው ወከዛልክ ኪሴ ላይ ምንም ባይኖር ብር ቢኖር በብር መጠቀም ይችላል ወይ የሚሉም አይቻልም። ብር ክብር አለው። አላህ ተባረከ ወተዓላ የህይወት መሰረት አድርጎታል። ወላ ቱቱ ሱፈሃ አምዋለኩም አለቲ ጀዐለ አላሁ ለኩም ቂያማ ለሞኞች ገንዘብ በያዝ ለማይችሉ ሰዎች የህይወታችሁ መቋቋሚያ ያደረገውን ገንዘብ ዝም ብላችሁ አትስጧቸው፣ ቀድማችሁ ፈትኗቸው፣ ገምግሟቸው ብሏል። ገንዘብ የህይወት መቋቋሚያ ነውና ገንዘብ መጠቀም፣ ብር መጠቀም፣ ክብር ቂማ ያለውን ነገር መጠቀም
አይቻልም። እንደዚሁ ደግሞ እንደ መስታወት ያለ ልሙጥ የሆነ ነገር ቆሻሻውን ስቦ ሊያስወግድ የማይችልን ነገርም መጠቀም አይቻልም። ከዚህ ውጪ ቆሻሻውን ሊያጸዳ የሚችል ማንኛውንም ነገር ሶፍት ይሁን ጨርቅ ይሁን ጠጠር ድንጋይ ይሁን ደረቅ ያለ አፈርም ይሁን ሌሎች ወረቀቶችንም ይሁን መጠቀም ይቻላል። ለወንድም ለሴትም ሁክሙ እኩል ነው። ሴት ልጅ ማይመቻት ጠጣር ነገር ሊኖር ስለሚችል ሶፍትና ለስለስ ያሉ መስፈርቱን ያሟሉትን መጠቀም ትችላለች። ለወንድ ለሴት አልተባለም። ችግሩም ወንድ ሴት አይልም። የውሃ እጦት ችግር ወንድ ሴት አይልም። ውሃ መጠቀም እንዳይችሉ የሚያደርግ ሁኔታም የሚፈጠረው የሚገጥመው ወንድም ብቻ አይደለም ሴትንም ጭምር ይገጥማል። መስፈርቱ ከተሟላ ይህ ኢስቲጅማር በድንጋይና መሰል ነገር ማደራረግ ማጽዳት ለሁለቱም ኢስቲንጃን ይተካል። ውሃ የለም ኢስቲንጃ ማድረግ ደግሞ አልቻልኩም ተብሎ ሶላት አይተውም። ለኢስቲንጃኡ አሁን በተዘረዘረው መልኩ ኢስቲጅማር ይደረጋል። ሶፍትና መሰል ነገር ሶስት ዙር ተጠቅሞ ይደረጋል። ከዛ በኋላ ለውዱእ ደግሞ ተየሙም ተደርጎ ሶላት ይሰገዳል። እነዚህ ነገሮችን የማወቅ አንዱ ፋይዳ ይሄ ነው። ውሃ ገዝቶ መጠቀም የሚቻል ከሆነ እጅ ላይ ገንዘብ ካለ አሊያ ደግሞ ቤት ውስጥ ያለው ውሃ ከመጠጥ ህይወትን ለማዳን ከሚጠጡት መጠጥ ለልጆች ምግብ ከሚያበስሉበት በላይ የሆነ ትርፍ ካለ ማጠብ መታጠብ ግዴታ ይሆናል። ውሃ ቢኖርም ለዚህ ነገር ቢጠቀሙት ለኢስቲንጃ ለውዱእ ቢጠቀሙት የሚጠጣ ጠፍቶ በጥም መጎዳትን የሚያስከትል ከሆነ ህፃናት እንዲቸገሩ የሚያደርግ ከሆነ ቢኖርም እንደሌለ ተቆጥሮ ኢስቲጅማር ይደረጋል፣ ተየሙም ይደረጋል። ውሃ ኖሮ ኢስቲንጃ በሚደረግበት ጊዜ ከውሃ ሽንት መውጫ ጀምሮ ማጠቡ፣ ውሃ በማይጠቀሙበት በሌለበት ጊዜ ኢስቲጅማር ሲደረግ ድንጋይና መሰል ነገር ሲጠቀሙ ከኋላ ከሰገራ መውጫ መጀመሩ የተሻለ ተመራጭ እንደሆነ ተናግረዋል አንዳንድ የፊቅህ አዋቂዎች። ፈስሉን ፍሩዱል ውዱኢ ሲተቱና የውዱእ መሰረቶች ወይም ግዴታዎች 6 ናቸዋል። እዘን ከኢስቲጅማር ቀጥሎ ያለው ግዴታ ከሶላት በፊት ውዱእ ነው። አላህ በተከበረው ቃሉ ኢዛ ቁምቱም ኢለ ሶላቲ ፈግሲሉ ውጁሀኩም አልአያ ብሏል። ወደ ሶላት ስትቆሙ መስገድ ስትፈልጉ ውዱእ ከሌላችሁ ውዱእ አድርጉ፣ ፊታችሁን እጃችሁን እጠቡ፣ ጠጉራችሁን አብሱ፣ እግራችሁን እጠቡ ብሏል። ከውዱእ በፊት ኢስቲንጃ ወይም ኢስቲጅማር መቅደም አለበት። ኢስቲንጃ ሳይኖር ውዱእ ቢደረግ ውዱእ ትክክል አይሆንም። ይህን ኢማሙ እነወዊ ሌሎችም ጠቅሰዋል። አንድ ሰው ኢስቲንጃ እንዳላደረገ ረስቶ ውዱእ ቢያደርግ ከዛ በኋላ ምንድን ነው ማድረግ ያለበት? መልሶ ኢስቲንጃ አድርጎ ውዱእንም መድገም አለበት። ስለዚህ ከውዱእ መስፈርቶች አንዱ ከፊቱ ኢስቲንጃ ወይም ኢስቲጅማር መደረግ አለበት። ፈጥኖ ኢስቲንጃ ማድረግ ተመራጭ፣ ፈጥኖ ኢስቲንጃ ማድረግ ተመራጭ ነው። አንዳንዴ በቂ ምክንያቶች ኖረው ኢስቲንጃን ማቆየት ቢፈልጉ ችግር የለው። ለምሳሌ ሴት ልጅ በተደጋጋሚ ውሃ መጠቀሟ ማህፀን ላይ ጉዳት ያስከትላል ከተባለ በትክክልም እንደሚባለው ጉዳት ካለው እሷን በራሷ ካየችው በሸናች ቁጥር ውሃ መጠቀሟ ጉዳት ስለሚያስከትል በሆነ መልኩ ነጃሳው ሽንቱ እንዲቆም ካደረጉ በኋላ ኢስቲንጃውን ቢያቆዩ ችግር የለም። ነገር ግን ኋላ ላይ ኢስቲንጃ ሳያደርጉ ወይም ኢስቲብራ ሳያደርጉ ውዱእ ወደ ማድረግ መሄድን የሚያስከትል መሆን የለበትም። አብዝቶ የመርሳት ችግር ያለበት ሰው ጥንቃቄ ሊያደርግ ይገባል። ወይላ በመሰረቱ ነጃሳው ከቆመ ከጠፋ ሁሌ ውሃ መጠቀም ግዴታ ነው አይባል። ቢደረግን መልካምና የተሻለ ነው። ከጥርጣሬም ያወጣል፣ ያደናል። ኢስቲንጃ ሲያደርጉ ወይም መስፈርቱን ባሟላ መልኩ በሶፍትና በድንጋይ መሰል ነገሮች ኢስቲጅማር ሲያደርጉ ነው ሙሉ በሙሉ ከነጃሳ መጽዳትን እርግጠኛ መሆን የሚቻለው። ኋላ ላይም ረሳው ከማለት የሚያድነው። በውሃ ሲሆን ቆሻሻን የሚያስወግዱት ኢስቲንጃ ይባላል። ከውሃ ውጪ ባለ ነገር ከሆነ የሚያስወግዱት ኢስቲጅማር ይባላል። ከዛ በኋላ ቀጥሎ ያለው ውዱእ ነው። ውዱእ ግዴታዎች አሉት። ሙስተሐብ ተወዳጅ የሚባሉ ነገሮች አሉት። የአንድ ሰው ውዱእ ይሆን ዘንድ መሟላት ያለባቸው 6 ወይም 7 ነገሮች አሉ።
ሶላት ትክክል የሚሆነው ውዱእ ሲኖር ነው። ያለ ውዱእ ሶላት የለም፣ ያለ ቢስሚላህ ውዱእ የለም የሚል ሐዲስ አለ። ለሶላት ውዱእ ያስፈልጋል፣ ለውዱእ ቢስሚላህ ማለት ያስፈልጋል። እንደ አንድ ምሳሌ ነው፣ መስፈርት ስነ ስርዓት አለው ለማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም የውዱእ አደራረግን ራሳቸው ሱሐቦቻቸው ፊት አድርገው ውዱእ አድርገው አስተምረዋል። ሌሎችም ነቢን ያላገኙ ሰዎች የነቢ ሱሐቦችን ስለ ውዱእ ሲጠይቁ ውሃ አምጡልኝ ዕቃ አምጡልኝ ብለው እዛው ጠያቂዎች ፊት ውዱእ አድርገው አሳይተዋል። ይሄን አይነት ውዱእ ያደረገ ከዛም ሌላ ነገር ሳያስብ 2 ረካ የሰገደ አላህ ተባረከ ወተዓላ ወንጀሉን ያራግፍለታል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም የተሟላ ውዱእን ካሳዩ በኋላ። ስለዚህ የውዱእ አደራረግን ከነቢ ሐዲስ ልንማር ይገባናል፣ ከፊቅህ ክታቦች ልንማር ይገባናል። ሰው ሲያደርግ ብቻ አይተን ያውም ያልተማሩ ወላጆቻችን ከኛ የተሻለ ግንዛቤ የሌለው ሰው ሲያደርግ ያየነውን ብቻ ተከትለን እያደረግን ልንኖር አይገባም። የውዱእ ግዴታዎችን፣ መስፈርቶችን፣ ተወዳጅ ነገሮችን ማወቅ ይጠበቅብናል። ውዱእ ማለት ወዳአ ከሚለው ቃል የተወሰደ ነው። ውዱእ ማለት በአረብኛ ወዳአ ከሚለው ቃል የተወሰደ ነው። ወዳአ ማለት ውበትና ድምቀት ማለት ነው። ውበትና ድምቀት ማለት ነው። ውዱእ የቅያም ቀን ለሙእሚኖች ብርሃን ይሆናል። የውዱእ አካላቶች የቅያም ቀን ያበራሉ። ኡመቴን በውዱእ ምልክቱ አውቃለሁ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የውዱእ ፍሩዶች 6 ናቸው። ፍሩድ ማለት ግዴታ ማለት ነው። እንደዚሁ አርካን መሰረትም ማለት ነው። ውዱኡ ግዴታም ውዱእ ይሁን ሱናም ውዱእ ይሁን ያው ነው። ውዱእ ከተባለ የውዱእን ትሩፋት ከፈለገን ውዱእ ማድረግ ግዴታ የሚሆንለት መስፈርት የሚሆንለትን ስራ ለመስራት ካሰበን ማንኛውንም ውዱእ ስናደርግ እነዚህ 6 መስፈርቶች መሟላት አለባቸው። ለሱና ነገር ነው ውዱእ ማድረገው፣ ሌላ አይነት ውዱእ አደርጋለሁ። ለፈርድ ግዴታ ለሆነ ነገር ነው ውዱእ ማድረገው፣ ለምሳሌ ለሶላት የተሟላ ውዱእ አደርጋለሁ አይባልም። ውዱእ ከተባለ ውዱእ ከታሰበ የውዱእ አጅር ከተፈለገ ይሄን ማድረግ የሚችለው ውዱእ ያለው ሰው ነው ከተባለ ይህ አይነቱን ውዱእ ከሆነ የምናደርገው ወይም በጥቅሉ በሸሪዓ የታወቀውን ውዱእ ስናደርግ እነዚህ 6 መስፈርቶች መሟላት አለባቸው። አንደኛው አንየቱ ንያ መኖር አለበት። ሁለተኛው ገስሉል ወጅሂ ሙሉ ፊት መታጠብ አለበት። الثالث ሶስተኛው ገስሉል የደይኒ እጆችን ማጠብ አለብን። ማዕል ሚርፈቀይኒ ከክርን ጭምር ከክንድ መተጣጠፊያ ጡንቻና ክንድን ከሚለየው መተጣጠፊያ ከመታጠፊያው ከራሱ ጭምር ማጠብ ሌላኛው ግዴታ ነው። አራተኛው መስሑ ሸይኢን የተወሰነ ማበስ ሚን ራእሲ ከፀጉር አሉ የተወሰነ የሚለው የሻፊዒዎች አቋም ነው። ትክክለኛው ሙሉ ፀጉር መታበስ አለበት። አልኻሚሱ አምስተኛው ገስሉ ሪጅለይኒ 2 እግሮችን ማጠብ ማዕል ከዕበይኒ ከቁርጭምጭሚቶች ጭምር ቁርጭምጭሚቶችም መግባት አለባቸው። አሳዲሱ 6ኛው አተርቲቡ ከላይ የተጠቀሱ የውዱእ ግዴታ የሚባሉ ነገሮችን ቅደም ተከተላቸውን ጠብቆ ማከናወን አሉ። አንዳንድ ዑለሞች አልሙዋላቱ ብለው ጨምረዋል። አከታትሎ ማድረግ አንዱን አድርጎ መሃል ላይ ሰፊ ክፍተት ተፈጥሮ እንደገና ተመልሶ አንዱን አጥቦ አሁንም የሆነ ነገር አድርጎ ተመልሶ ማቆራረጥ ሳይኖር አከታትሎ በመደዳ ማድረግን የውዱእ ግዴታ እንደሆነ ጠቅሰዋል። የመጀመሪያው የውዱእ ግዴታ ንያ ነው። ያለ ንያ ውዱእ የለም። እነዚህ ፍሩዶች ናቸው። ሌሎች ደግሞ የውዱእ መስፈርት የሚባሉ አሉ ወደፊት የሚመጡ። ውዱእ የሚደረግበት አካል ውሃ ወደ ውስጥ እንዳይገባ የሚከለክል ቅባትና መሰል ነገር መኖር የለበትም። ውዱእ የሚያደርግበት ውሃ ንጹህ ጠሃራ መሆን አለበት መሰል የሆኑ መስፈርቶች ናቸው፣ ወደፊት ይመጣል። ይሄ ግን የውዱእ መሰረቶች ናቸው። ዋና ክፍል ነው። አንደኛ ንያ ማለት እቅድ ማለት ነው። ንያ ማለት እቅድ ማለት ነው። ማንኛውም ሰው ውዱእ ሲያደርግ ውዱእ ነው ማደርገው ብሎ ማቀድ መነየት አለበት። በውስጡ በልቡ በአፍ የሚባል ነገር የለም። ነወይቱ ረፈዐል ሐደሲ ተብሎ ይነየታል ይላሉ። ነቢ አልነየቱም። እንደዚህ ነይቱን ብለው አላስተማሩ። ሰሐቦችም ይሄን ያደርጉ እንደነበረ አልተነገረም። በሁሉም ዒባዳ ላይ ንያ የሚነየተው በልብ ነው። እቅድ የልብ ጉዳይ ነው። ምንናገረው ምንጽፈው ያቀድነውን አፈጻጸሙን ቅደም ተከተሉን
ለማወቅና ለማስቀመጥ እንጂ አንድን ነገር ላድርግ ሲባል መጀመሪያ የሚወሰነው የሚታሰበው በልብ ነው። ንያ ማለትም ይሄ ነው። የንያ ቦታው ልብ ነው። ወደፊት የተወሰነ ማብራሪያ ይመጣል። ንያ የውዱእ መሰረት ግዴታ እንደሆነ ደሊሉ ኢነመል አዕማሉ ቢንኒያት የሚለው ሐዲስ ነው። ማንኛውም ስራ አላህ ዘንድ ስራ የሚሆነው አጅር የሚያዘገኘው ከተነየተበት ነው ማለት ነው። ንያው የሚደረገው አንድ ብለን ውዱእ ማድረግ ስንጀምር መሆን አለበት። ከውዱእ በጣም አስቀድመንም መሆን የለበትም። ከውዱእ በጣም አዘግይተንም ትንሽም ቢሆን አዘግይተንም መሆን የለበትም። ማጠቡ ግዴታ የሚሆን የሰውነት ክፍልን አንድ ብለን ማጠብ ስንጀምር ንያ ውስጣችን ላይ መኖር አለበት። ገና ውሃውን ስናመጣ፣ ስንቀመጥ፣ ስንዘጋጅ ብንነይት የተሻለ ነው። የምንነየተው የውዱእን ግዴታነት፣ ለሶላት ራስን ማዘጋጀት፣ እንዳንሰግድ የሚከለክለውን የውዱእ አለመኖር ለመቅረፍ ብለን መሆን አለበት። ይሄ ወሳኝ ነጥብ ነው፣ ልብ በሉት። ውዱእ ሲደረግ ንያ ግዴታ ነው ብለናል። መነየትም ማቀድ፣ ማሰብ፣ መወሰን ነው ብለናል። ውዱእ ስናደርግ ምንድን ነው የምንነይተው? በውዱኤ ሶላት እንዳልሰግድ ያደረገኝን ሐደስ ከልካይ ነገር ላስወግድ፣ ሶላት ለኔ የተፈቀደ እንዲሆን ላደርግ ብለን መነየት አለብን። ንያው ይሄን ማካተት አለበት። የውዱእን ግዴታ ልወጣ መባል አለበት። ምክንያቱም አላህ ኢዛ ቁምቱም ኢለ ሶላቲ ፈግሲሉ፣ ሶላት መስገድ ስትፈልጉ ውዱእ ከሌላችሁ እጠቡ ብሎ የሚታጠቡ የሰውነት አካላቶችን ዘርዝሯል። ግዴታ ነው ማለት የውዱእን ግዴታ ልወጣ፣ ለሶላት ራሴን እኩል አደርግ፣ ለሶላት ከልካይ ነገሮችን ላስወግድ ብለን መነየት ይጠበቅብናል። ከመነየት በፊት ቢስሚላህ ማለቱ ዋጅብ ነው ሱና ኺላፍ አለበት። ውዱእ ከመጀመራችን በፊት ሱና ነው ዋጅብ ኺላፍ አለበት። አብዛኞቹ ዑለሞች ሱና ነው የሚሉት። የተወሰኑ ዑለሞች ዋጅብ ነው ግዴታ ነው የሚል አቋም አላቸው። ምክንያቱም ቀደም ሲል በጠቀስኩት ሐዲስ ያለ ውዱእ ሰላት የለም፣ ያለ ቢስሚላህ ውዱእ የለም ተብሏል። ነገር ግን ተወዳጅነቱን ለመግለጽ ነው፣ በጣም የተወደደ ነው ቢስሚላህ ማለት ከሐዲስ የተፈለገው ይሄ ነው በማለት አብዛኞቹ የፊቅህ ሊቃውንት ቢስሚላህ ማለት ሱና ነው ብሏል። ነገር ግን ዋጅብ ነው ግዴታ ነው መርሳቱ ውዱእን ጎደሎ አያደርግም አያፈርስም የሚል መካከለኛ አካሄድ የሚሄዱ ዑለሞች ስላሉ በተቻለ ያክል ቢስሚላህን አለመተው። መጸዳጃ ቤት ባኞ ቤት ተኮነ ውዱእ ሲደረግሳ ሲገባ ቢስሚላህ ብሎ ነይቶ መግባት በቂ ይሆናል። አሊያ ደግሞ መጸዳጃ ቤቱ ዘመናዊ አሁን በዘመናችን ያሉ አይነት መጸዳጃ ቤቶች ከሆኑ ተጸዳድተው ከጨረሱ በኋላ ውሃ ሲለቀቅ ቆሻሻው ይሄዳል። መጸዳጃ ቤቱ እንዲሁ ሰዎች የሚጸዳዱበት የሚታጠቡበት አንድ ራሱን የቻለ ክፍል እንጂ የሚሆነው ቆሻሻው የሚኖረው ሌላ ራሱን የቻለ የተዘጋጀለት ቦታ ላይ ስለሆነ ቆሻሻው ከሄደ በኋላ ልብስን ከለበሱ አውራን ከሸፈኑ በኋላ ቢስሚላህ ቢባል ችግር የለውም ተብሏል። መጸዳጃ ቤት የዘንድሮና የድሮ አንድ አይደለም። ዘመናዊ ያልሆኑ መጸዳጃ ቤቶች ቆሻሻው እዛው ነው የሚሆነው። ቆሻሻ ባለበት ቦታ ላይ ሽንት ቤት ላይ ቆሻሻ ላይ ሆነው የአላህ ስም አይነሳም። ተጸዳድተው ከጨረሱ በኋላ ቆሻሻውም ውሃ ተለቆበት ከሄደ በኋላ ከሆነ እዛው ቢስሚላህ ቢሉ ምንም ችግር የለውም ተብሏል። ከቢስሚላህ ውጪ በልብ ከመነየት ውጪ ውዱእ ሲደረግ በየመሃሉ የሚደረግ ዚክር የለም። አንዳንድ ትክክለኛ የሆነውንም ያልሆነውንም አንድ ላይ አድርገው የሚጽፉ ጸሐፊዎች የውዱእ አካላት ዚክር ብለው ጽፈዋል። ስተት ፊቶች በሚጠቁር ፊትን ስታጥፍ፣ እጅን ስታጥፍ የሥራ መዝገብ በሚሰጥበት ቀን የሥራ መዝገቤን በቀኝ እጄ ስጠኝ በል። ፊትህን ስታጥፍ ፊቶች በሚጠቁሩበትና በሚነጡበት በሚያበሩበት ቀን ፊቴን አብሬ አድርግልኝ በል ወዘተ የሚሉ አሉ። ضعيف ነው። ከቢስሚላህ ውጪ ሌላ የሚባል ነገር የለም። ንያም ቢሆን በመላስ በአፍ ነወይቱ ረፈል ሐደቲ ኢላኺር የሚባል ነገር የለም። ሁለተኛው ከንያ ቀጥሎ ያለው ድርጊት ገስሉል ወጅሂ ፊትን ማጠብ ነው። ይህ የውዱእ መሰረት ነው፣ የውዱእ ግዴታ። ከፊት በፊት መዳፍን ማጠብ እጆችን ማጠብ ተወዳጅ እንጂ ግዴታ አይደለም። እጆችን ማጠብ ግዴታ የሚሆነው ከፊት በኋላ ክንዳችንን ክርናችንን ስናጥብ ነው እንጂ ልክ ውዱእ ስንጀምር መዳፎችን ሁለቴ ሶስቴ ማጠቡ ሱና ነው። ግዴታ የሚሆነው መቼ ነው? እጅ ላይ ነጃሳ ነገር ካለ አሊያ ደግሞ ውዱእ የምናደርገው ልክ ከእንቅልፋችን እንደነቃን ከሆነ ነው። አንዳችሁ ከእንቅልፉ እንደነቃ
እጆቹን ይጠብ። ሳያጥባቸው በፊት ዕቃ ላይ ውሃ ላይ አይንከራቸው፣ አያስገባቸው። አንዳችሁ እጁ የት እንዳደረ አያውቅምና ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከእንቅልፍ ሲነቁ ከሆነ ማጠብ ግዴታ ነው። የሌሊት እንቅልፍ ብቻ ነው ወይስ የቀንንም እንቅልፍ ያካትታል? ሁለቱም ተብሏል። ለጥንቃቄ ቀንም ይሁን ማታ ላይ ተኝተን ስንነሳ ውዱእ ከማድረግ በፊት ሌላ ነገር ከማድረግ በፊት እጅ መታጠብ ተመራጭ ነው። የሌሊት ላይ ሲሆን ደግሞ ዋጅብም ነው። ነብዩ ሰለላሁ ዐለይሂ ወሰለም ሳትታጠቡ እጃችሁን ውሃ ላይ አታስገቡ ስላሉ። ስለዚህ ውዱእ የምናደርገው ከእንቅልፍ ነቅተን ከሆነ ወይም እጅ ላይ ነጃሳ ካለ አስቀድሞ እጅን ማጠብ ግዴታ ይሆናል። ፊትን፣ ሌላን ሰውነት ስናጥብ መነጃጀስን ስለሚያስከትል ገስሉ አልወጅሂ ፊትን ማጠብ አሉ። የፊት ድንበሩ በጎን ከጆሮ እስከ ጆሮ ነው። በጎን ከጆሮ እስከ ጆሮ ነው። በቁመት ደግሞ ከግንባር ፀጉር መብቀል፣ በተለምዶ ፀጉር መብቀል ከሚጀምርበት የግንባር ጫፍ ጀምሮ እስከ አገጭ ድረስ ነው። ወደ ውስጥ ገብቶ አንገትን ማጠብ ግዴታ አይሆን። በጎንና ጎን አልፎ ሄዶ ጆሮን ራሱን ማጠብ ግዴታ አይሆን። ወጅህ ማለት ግንባር ማለት ነው። ግንባር ፊት ነው፣ ፊት ለፊት ያለው እንዲህ ከሰዎች ጋር ስንገናኝ የሚታየው የፊት ክፍል ነው ፊት የሚባለው እንጂ በአገጭ የተሸፈነው ጉሮሮ አንገት ፊት ውስጥ አይገባም። ጆሮ ከጆሮ በስተኋላ ያለው ክፍል ፊት ውስጥ አይገባም። ፀጉር ግማሹ ፊት ውስጥ አይገባም። ፀጉራቸውን ግማሹ የሚያጥቡ አንገታቸውን እስከ ጉሮሯቸው ድረስ የሚያጥቡ ሰዎች አሉ። ይሄ ዲን ላይ መጨመር ነው የሚሆነው። ባይሆን ሴት ልጅ ሒጃብ አድርጋ ውዱእ ስታደርግ እስከ ግንባሯ ግማሽ ድረስ ዝቅ አድርጋ ሒጃብ ከጠቀለለች ወይም ጅልባብ ካረገች የግድ ጅልባቡን መጠቅለያ ሻሽና መሰል ነገሩን ፈታ ሙሉ ግንባሯን ማጠብ አለባት፣ እስከ ፀጉር መብቀያ ጫፍ ጥግ ድረስ ማለት ነው። ይሄ ሁለተኛው የውዱእ ግዴታ ነው። ሶስተኛው ገስሉል የደይኒ እጆችን ማጠብ መዐል ሚርፈቀይኒ ከክርን ጭምር። መዐ የሚለው ጭምር ማለት ነው። እስከ ሳይሆን ጭምር ነው መሆን ያለበት። ይሄም ላይ ብዙ ሰዎች ይሳሳታሉ። እስከ ክርናቸው ጥግ ነው የሚያጥቡት፣ ክርናቸውን አያካትቱም። ክርን ማለት ክንድና ጡንቻን የሚለየው መተዳጠፊያ ማለት ነው። እሱ ጋር በደንብ አድርጎ ውሃ ማዳረስ፣ እያዞሩ ያሽከረከሩ ማጠብ ያስፈልጋል። የውዱእ አካል። ከዛ አሳልፎ ማውጣት አይቻልም። ከክርን አሳልፎ ማውጣት አይቻልም። ነቢይ እስካጠቡት ነው ማጠብ ያለበት። ኢዛ ቁምቱም ኢለ ሶላቲ ፈግሲሉ ውጁሀኩም ወአይዲየኩም ኢለል መራፊቂ። ኢላ የሚለው ቁርአኑ ላይ ፉቃሃዎች ሲፈስሩት መዐ ብለዋል። እስከዛ አጥባችሁ አቆሙ ሳይሆን ከሱ ጭምር ማለት ነው። ጋያ ሙገያ ውስጥ ይገባል በሚለው እስከ ከተባለ እስከ ተብሎ የተጠቀሰውም ነገር እዛ ውስጥ ስለሚካተት ከዛ አሳልፈን ማጠብ ብንችል አላህ ተባረከ ወተዓላ ኢለል ዐዱደይን ይል ነበር። እስከ ጡንቻችሁ ጠቡ ይል ነበር። ነብዩ ዓለይሂ ሰላቱ ወሰላም ያጥቡ ነበር፣ ጠቡ ብለው ያዙ ነበር። አልተገኘም ከነቢ። አንዳንድ ሰሐቦች በራሳቸው ጥረት አድርገው እስከ ብብታቸው አካባቢ እግራቸውንም እስከ ጉልበታቸው መተጣጠፊያ ድረስ ወይም እስከ ባታቸው ከፍ አድርገው እንዳጠቡ ተነግሯል። ይሄ የነቢ ትእዛዝ አይደለም። የቅያም ቀን ኡመቴ የውዱአቸው ምልክት የደረሰበት ሁሉ ያበራል። የቻለ ሰው ብርሃኑን ያብዛ፣ የውዱእ ምልክቱን ያብዛ፣ ኑሩን ያብዛ ተብለዋልና ብለው ፀጉራቸውን እስከ መሃል አናታቸው ድረስ፣ እግራቸውን እስከ ጉልበታቸው፣ እጃቸውን እስከ ብብታቸው፣ እስከ ጡንቻቸው ድረስ የሚያጥቡ ሰዎች አሉ። ይሄ ከነቢ አልተገኘም። የቻለ ሰው ኑሩን ያርዝም ያሉት አቡ ሁረይራ ናቸው፣ ነቢ አይደሉም። አቡ ሁረይራ ከኪሳቸው ጨምረው ነው ብሏል ኢብኑል ቀይም ረሕመቱላሂ ዐለይህ። ውዱእን በትክክል በማድረግ ነው ያ ኑር የሚገኘው እንጂ ነቢ ያላረጉትን በማድረግ አይደለም። ከዚህ እጅን ሲያጥቡ እስከ ከክርን ጭምር መሆን አለበት። እጅን ሲያጥቡ ከሰዓት ማሰሪያ ጀምረው የሚያጥቡ ሰዎች አሉ፣ መዳፉን ረስተው። መጀመሪያ ውዱእ ሲጀመር መዳፍን ማጠብ፣ አፍና አፍንጫን ማጽዳት ሱና ነው፣ ተወዳጅ። አፍና አፍንጫ ማጽዳቱ ባይቀር ጥሩ ነው። ራሱን የቻለ የሰውነት አካል ነው፣ መታጠብ አለበት የሚል አቋም ስላላቸው ሌሎች ዑለሞች ከፊት ነው የሚመደበው፣ ፊትን ስናጥብ ይካተታል እዛ ውስጥ ብለዋል። በተለይ ከእንቅልፍ ስንነሳ ሲሆን አፍንጫን በደንብ አድርጎ ውሃ ስቦ መልሶ ማውጣት፣ አፍንም መቅመጥመጥ በላጭና ተመራጭ ነው። በተለይ ሌሊት ላይ ሸይጣን የሰዎች አፍንጫ ውስጥ ገብቶ ያድራል። ስትተኙ ከእንቅልፋችሁ ስትነቁ 3 ጊዜ ከአፍንጫችሁ አየር አስወጡ ተብሏልና ከእንቅልፍ ተነስተው የሚያደርጉት ውዱእ ላይ ሲሆን፣ ሌሊት ላይ ሲሆን፣ ቀንም ቢሆን ተኝተው ሲነሱ አፍንጫን በደንብ ማጽዳት
አስፈላጊ ነው። በጥቅሉ ከውዱእ ፊትን ከማጠብ በፊት መዳፍን ማጠብ፣ አፍና አፍንጫን ማጽዳት ተወዳጅ ሱና ነው፣ መደረግ አለበት፣ መተው የለበት። ሱና ነው ሲባል ተውት ለማለት አይደለም። ሶላት መተው ሶላት የሚያበላሽና ማያበላሸውን ነገር ከመለየት አንፃር ነው የሚባል። ሱና ነው ሲባል እርግፍ አድርገው የሚተው ሰዎች አሉ። ስህተት መተው የለበት። ነብዩ ሰለላሁ ዐለይሂ ወሰለም ያደርጉት የነበረውን ሁሌ ልናደርግ ይገባል። እጁ በተለያዩ ምክንያቶች የተቆረጠ ሰው ከተቆረጠው ውስጥ ያለውን ያክል ማጠብ ግዴታ ይሆንበታል። የተቆረጠው በውዱእ ጊዜ መታጠብ ካለበት የሰውነት አካል ዝቅ ብሎ ከሆነ መሃል ክንዱ የተቆረጠ ሰው ከክርኑ በታች እስከሆነ ድረስ የተቆረጠው እስከዚህ ያለውን የቀረውን ያጥባል። የተቆረጠው ከክርኑ በላይ ከሆነ ከክርኑ ከራሱ ከሆነ ያለችዋን ጫፏን ያጥባል፣ የክርን ጫፍ እስካለ ድረስ። ጭራሽ ተገንጥሎ ከላይ ከሆነ የተቆረጠው ይሄ ግዴታ ይቀርለታል። የተቆረጠው እጅ ሙሉ በሙሉ አይታጠብም። እጁ ሲቆረጥ ከውዱእ አካል የተቀረ ካለ ያን ያጥባል። ጠብዓን ቁስሉ ከደረቀ በኋላ ማለት ነው። ቁስሉ እስኪደርቅ ድረስ ጀቢራ የሚባል አለ፣ ታስሮ ይታሸጋል። የታሸገው ላይ ይታበሳል። ከደረቀ ውሃ ቢነካው ችግር የለውም ከተባለ ሲቆረጥ የቀረ የሰውነት አካል ካለ የቀረችውን ያክል ያጥባል። ከሌለ የተቆረጠው ውዱእ ሲደረግ ማጠቡ ግዴታ ከሚሆነው በላይ ከሆነ ይህ በተቆረጠው እጅም ሆነ እግር ላይ የጥበት ግዴታ አይኖርም። አራተኛው መስሑ ሸይኢን ሚን ራእሲ ከራስ ከፀጉር የተወሰነ ማበሳል። ቁርአኑ የሚለው ፈምሰሑ ቢሩኡሲኩም ፀጉራችሁን አብሱ ነው የሚለው። ነገር ግን በቋንቋ ደረጃ ፀጉር የሚባልን ያክል ትንሽም ቢሆን ካበሰ በቂ ነው። የተወሰኑት አንድ ሩቡን ካበሰ ፀጉር አራት ተከፍሎ ሩቡን ወይም አንድ ሶስተኛውን ካበሰ በቂ ነው የሚል አቋምም አላቸው። ነገር ግን ትክክለኛው ከነቢ ድርጊት ጋር የሚሄደው ከቋንቋም ጭምር የሚሄደው ፀጉራችሁን አብሱ ከተባለ ሙሉ ፀጉር ነው መታበስ ያለበት። ጅልባቡን እጠበው፣ ጃኬቱን እጠበው፣ ጅልባቡን እጠቢው ከተባለ ጅልባቡ ሙሉ ጃኬቱ ሙሉ ነው መታጠብ ያለበት። ጫፉን አጥቦ አጠብኩት አይባል። እንደው በቋንቋ ደረጃ ማለት ነው። ምክንያት ኖሮ ጫፉ ተነጅሶ ከሆነ ጅልባቡን ጃኬቱን እጠበው ሲባል አንድ ሰው የተነጀሰውን እንደተፈለገ አምኖ የተወሰነውን ሊያጥብ ይችላል፣ የተነጀሰውን ሊያጥብ ይችላል። ነገር ግን በጥቅሉ ይሄን ልብስ እጠበው ከተባለ ሙሉ ነው የሚታጠበው። አላህ ተባረከ ወተዓላ ፀጉራችሁን አብሱ ብሏል። ነብዩ ሰለላሁ ዐለይሂ ወሰለም ውዱእ ሲያደርጉ ሙሉ ፀጉራቸውን አብሰው ነው ያሳዩት። ከፊል አብሰው አያውቁም። አላሁመ ኢላ በደንብ በተጠቀለለ በተጠመጠመ ጥምጣም ላይ ሲታበስ ጫፏን ብቻ የፀጉርን ጫፍ ብቻ አስነክቶ የተቀረውን በተጠመጠመው በሚገባ በተጠቀለለው ጥምጣም ላይ ማስኬድ ይሄ ይቻላል፣ ችግር የለም እንጂ ራስ ላይ ጭንቅላት ላይ የተጠመጠመ ጥምጣም ሳይኖር ይሄ ዝም ብሎ አሁን በዘመናችን ብዙ ቦታ ላይ የሚታየው ራስ ላይ ጣል የሚደረገው ጥምጣም ሳይሆን አንዳንድ አረብ ሀገራት ላይ ለምሳሌ ሱዳኖች፣ ሌሎችም መሰል ሀገሮች የሚያደርጉት በብዛት የሚጠቀለለው አይነት ጥምጣም መፍታቱ ማሰሩ የሚያስቸግር አይነት ጥምጣም ሲሆን በሱ ላይ ማበስ ይቻላል። አሊያ ደግሞ ጫፉን የፀጉርን ጫፍ አስነክቶ አብሶ ከዛ በኋላ የተቀረውን ጥምጣም ላይ ማስኬድ ይቻላል። ይህ ካልሆነ ግን ፀጉር ግልጥ ከመሆኑ ጋር በኮፍያና መሰል ቀለል ያሉ ጥምጣሞች ተሸፍኖ እንኳን ቢሆን ጫፉን አስነክቶ ሌላውን መተው አይቻልም። እንደገና ደግሞ ፀጉር የሚታበሰው አንድ ጊዜ ብቻ ነው። ፊት የታጠበው 3ም ይሁን እጅና ክርን የታጠበው 2 እና 3ም ይሁን ፀጉር ላይ ሲደረስ የሚታበሰው አንድ ጊዜ ብቻ። 3 ጊዜ ማበስ በትክክለኛ ሐዲስ ከነብዩ ሰለላሁ ዐለይሂ ወሰለም አልተገኘም። አንዴም ይሁን እኔ የሻፊዒ መዝሀብ ነው የምከተለው ብሎ 3 የሚያበስ መታበስ ያለበት ሙሉ ፀጉር ነው። ከግንባር ጀምሮ እስከ ኋላ ጥግ አንገት መጨረሻ እስከ ማጅራት ድረስ መታበስ አለበት። ቡኻሪ፣ ሙስሊም ሌሎችም በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ያደረጉት ያበሱት በዚህ መልኩ ነው። ሱሐቦችም የነቢዩን ውዱእ አደራረግ ሲያስተላልፉ አብሰው ያሳዩት በዚህ መልኩ ነው። ፈአድበረ ቢሂማ ወአቅበል እጃቸውን ፊት አናታቸው ላይ ያስቀመጡት። ፈአድበረ ቢሂማ እንደዛው እንደያዙ ፀጉራቸውን ሙሉን ያበሱ። አድበረ ወደ ኋላ ወደ ማጅራታቸው ወሰዱት። ወአቅበለ እንደገና መልሰው ወደ ጀመሩበት ግንባራቸው አመጡታል። በዚህ መልኩ ታብሶ በዛው መለስ አድርገን ደግሞ አመልካች ጣታችንን ጆሮ ውስጥ በማስገባት አውራ ጣታችንን የጆሮአችን የውጨኛ አካል ላይ በማድረግ አንድ ያበስ አድርገን እናጠቃልላለን። ጆሮ ከራስ ነው የሚመደበው። የተወሰኑ ዕለሞች ከፊት ነው ብለዋል። የተወሰኑ ራሱን የቻለ ሰውነት አካል ነው ብለዋል። ራጅሑና ትክክለኛው ጆሮ የሚቆጠረው ከራስ ነው። ራሳችንን ፀጉራችንን ለማበስ ባስነካነው ውሃ
ሙሉ ፀጉራችንን በሁለቱ መዳፎቻችን አበሰን ከዛ መለስ አድርገን ጆሮአችንን እናበሳለን፣ እንጠርጋለን። ማጠብ ግዴታ ይሆን። የተወሰኑት የጆሮ የፊት ለፊት ክፍል ከፊት ተቆጥሮ መታጠብ አለበት፣ የኋላ ክፍል ደግሞ ከፀጉር ተቆጥሮ መታበስ አለበት የሚል አቋምም ያላቸው አሉ። ሁሉም የራሳቸው የሚሉት እንደ ማስረጃ የሚያቀርቡት ነገር ይኖራል። ነገር ግን ትክክለኛው በላጩ ጆሮ ከፀጉር ጋር አብሮ ይታበሳል። ሙሉ ማበስ ግዴታ ነው አብዛኞቹ ዑለሞች ዘንድ። በሻፊዒያ መዝሀብ መሰረት ጫፉን ብቻ የሚያብስ ሰው መዝሀቡን ቀርቶ ከሆነ አውቆ ከሆነ የሚከተለው ሼኽ ያስተማረው ሼኽ ይህ ነው ትክክሉ ብሎት ወይም ብሏት ከሆነ ያበሱት ችግር የለም። ነገር ግን ደሊል ከመጣ ማስረጃ ከቀረበ ማንም ምንም መከራከሪያ ሊኖረው አይገባም። ቁርአን ፀጉራችሁን አብሱ ብሏል። ሙሉ ፀጉር መታበስ እንዳለበት ነው ቃሉ የሚያሳየው። ቁርአኑን የሚተረጉሙት ውዱእ አደራረግ የሚያስተምሩት ነቢይ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም የፀጉራቸውን ጫፍ አብሰው ሌላውን የተዉበት አጋጣሚ የለም ሐማማና መሰል ነገር ኖሮ ካልሆነ በስተቀር። ሉጋ ቋንቋም አይደግፈውም። እነ ኢብኑል ቀይም ሌሎችም እንደተናገሩት ሙሉ ፀጉር መታበስ አለበት። የሚታበሰውም አንዴ ሙሉ የሚባለው ለወንድም ለሴትም ነው። ሙሉ የሚባለው ለወንድም ለሴትም ነው። ሴት ልጅ ሙሉ ፀጉሯን ማበስ አለበት። በየጊዜው ውዱእ ባረኩ ቁጥር ፀጉሬን ካበስኩ ይበላሻል የሚሉ አሉ። እንግዲያው ፀጉር ከሶላት ከውዱእ መብለጥ የለበትም። ውዱእ ሶላትን የተፈቀደ የሚያደርገው ሶላታችን ትክክል የሚያደርገው የተሟላ ውዱእ ሲሆን ከውዱእ አካሎች አንዱ ፀጉር ማበስ ነው። ፀጉር ደግሞ ሙሉ መታበስ አለበት። ባይሆን የሴትን ልጅ ፀጉር የሚያበላሸው ማበሱ ብቻ አይደለም። ማበስ ደረጃ አለው። እጆችን ውሃ ካስነኩ በኋላ በስሱ ከፈለጉ አራግፈውት ፊት ለፊት ግንባር ላይ ሁለቱንም እጆች በማስቀመጥ በተቻለን ያክል ሁለቱን መዳፎቻችንን ከግንባራችን ጀምረን ሙሉ ፀጉራችንን እንዲያዳርሱ አድርገን ቀስ አድርገን ወደ ኋላ እንወስዳለን እስከ ማጅራት ድረስ ወይም ከኋላ ፀጉር እስከሚበቅልበት የራስ ቅል ድረስ። አበቃ ግዴታው ይሄ ነው። መልሶ ማምጣቱ ሱና ነው። የሴትን ፀጉር ላይ ያበላሽ የሚችለው መልሶ ማምጣቱ ነው። መውሰዱ ብቻ ብዙም ያበላሽ። ጭራሽ ውሃ እንዲነካው አልፈልግም፣ ይሄ ሌላ ነገር ነው። በተለይ የሰርጋቸው ቀን ወይም ዝግጅት ያለባቸው ቀን ፀጉራቸውን አሳምረው ፊታቸውን የሚቀባቡትን ተቀባብተው ውዱእ ቢፈርስባቸው ሶላቱን የሚተዉ ደካሞች አሉ። አኺራን የማይፈሩ ሰዎች፣ 2-3 ሶላት የሚያሳልፉ ሰዎች። ፀጉሬን ተተኩሻለሁ ተሰርቻለሁ አልታጠብም ይሏል። ጀናባ ሆነው ከአንገት በታች ብቻ ታጥበው የሚሰግዱ አሉ። ከአኺራ ዱንያን ማስበለጥ ነው። ኢማን ልብ ውስጥ ያለ መግባት ትንሽ የአላህ ፍራቻ ያለ መኖር ምልክት ነው። ወይም ጅህልና የመቆጣጠር በጅህልና የመዋጥ ምልክት ነው። ዲንን በመሰለኝ አይደለም ማድረግ ያለብን። ከእያንዳንዱ ፀጉር ስር ጀናባ አለ ተብሎ ተሕተ ኩሊ ሸዕረቲን ጀናባ። ፀጉር ተፈቶ እንጂ ውሃ ማይደርስ ከሆነ የተሰራ ፀጉር ሁሉ መፈታት አለበት። ሳይፈታ ይደርሳል ከተባለ ባይፈታ ችግር የለውም። በደንብ አድርገው ውሃ ካፈሰሱ በደንብ አሽተው ከደረሰ እንዴት ተብሎ ነው ከአንገት በታች ጀናባ ታጥቦ ሊወርድ የሚችለው? ወከዛልክ እንዴትስ ነው ካበስኩ ፀጉር ይበላሻል ተብሎ ማበስ የሚቀረው? ቁርአን ላይ ወምሰሑ ቢሩኡሲኩም ፀጉራችሁን አብሱ ከመባሉ ፊት ማጠብ፣ ክንድ ማጠብ፣ እግር ማጠብ ግዴታ እንደሆነ ሁሉ ፀጉርን ማበስ ግዴታ። አላህ ኸፈፍ አድርጎታል። ሱብሃንአላህ። እጠቡ ቢለን ምን ልንሆን ነበር? እግራችሁን፣ ክንዳችሁን፣ ፊታችሁን ለውዱእ እንደምታጥቡት ፀጉራችሁንም እጠቡ ቢል ምን ነበር የምንሆነው? ግን የራህመት ዲን ስለሆነ የፀጉሩን ቀለል አድርጎታል። የሚከብደውን ቀለል አድርጎታል። ማድረግ የሚቻለውን ግዴታ አድርጎታል። እግርን፣ ፊትን፣ ክንድን ማጠብ ይቻላል፣ አይከብድም፣ እጠቡ ብሏል። ፀጉር ግን ሁሌ ማጠብ በተለይ ለሴት ልጅ ለወንድም ጭምር ሊከብድ ይችላል። በተለይ ቅዝቃዜ ብርድ ባለበት አካባቢ ላይ ስለዚህ አብሱት ብሏል። ማበሱን ይከብደኛል ያለ ኢማን ያልገባው ሰው፣ ዲን ያልገባው ሰው፣ ጭራሽ ደግሞ ምንም አይነት ውሃ መንካት የተኛውንም ሰውነታችን ውሃ ማስነካት የሚያስቸግርበት ሁኔታ ከተፈጠረ ከገጠመን ተየሙም አድርጉ ብሏል። ተየሙም ላይ ደግሞ የሚታበሰው ፊትና መዳፍ ብቻ ሆኗል። ዲን እስላም የራህመት ዲን ነው። ገርም እኛ ባለማወቃችን ነው ከባድ ነው የምንለው። ሌላ ሴት ልጅ ሙሉ ፀጉሯን ማበስ አለባት። ፀጉሯ ረጅም ሆኖ እስከ ትከሻዋ እስከ ወገቧ የሚደርስ ከሆነ ያን ሁሉ ተከታትላ ማበስ ግዴታ ይሆንባታል አይባል። ራሳችሁን አብሱ ነው የተባለው፣ ፀጉራችሁን አብሱ ሳይሆን ማለት። ለዚህም ነው ፀጉሩ መላጣ የሆነ ሰው ዝም ብሎ ያብሳል፣ ባይኖረውም መላጣውም ከቢሆን ያብሳል። ራሰ በራ የሆነ ሰው ያብሳል። የሚታበሰው ራስ ላይ ነው።
ፀጉሩ ራሱ ላይ የሚፈለገው ፀጉሩ ራሱ ሳይሆን ማለት ፀጉሩ ራሱ ነው ቢባል ሴት ልጅ ወይም ወንድም እንደዚሁ ማሳደግ ይቻላል በሚሉ ወይም የማሳደግ ልምድ ባላቸው ባህል ባላቸው ሰዎች ዘንድ የረዘመ ፀጉርን ተከታትሎ ከኋላ አዙሮ በማምጣት ወይስ እጅ ወደ ላይ ወደ ኋላ በማድረግ ወይም ለዚህ የሚያግዝ ሰው እንፈልግ እስካደገበት ርዝመት ድረስ ማበስ ግዴታ ይሆን ነበር። ግን ማበስ ግዴታ የሚሆነው ራስን ነው ፀጉር እስከሚበቅልበት ክልል ድረስ ማለት ነው። ማበሱ ቅድም እንዳልነው አንድ ጊዜ ነው የሚሆነው። ፊትን ሌሎች ሰውነትን ሁለት ሶስት እንኳን ብናጥብ ፀጉር የሚታበሰው አንዴ ነው። አልኻሚሱ አምስተኛው ገስሉ ሪጅለይኒ ሁለት እግሮችን ማጠብ ማል ከዕበይኒ ከቁርጭምጭምት ጨምራ ሁለት እግሮችን ማጠብ ከቁርጭምጭምት ጨምር ቁርጭምጭምትም ገብተው ማለት ከዛ በታች መሆን የለበትም። ቁርጭምጭምት የሚባለው እግርን ከባትና ከታችኛው ከመዳፉ የሚለዩ በግራና በቀኝ በኩል ያሉ ወጣ ያሉ አጥንቶች ናቸው። አህለ ሱና ወልጀማዓ ዘንድ ሺዓዎች ዘንድ ቁርጭምጭምት ማለት በአውራጣት በኩል ወይም ከሱ ትይዩ መሀል እግራችን ላይ መዳፋችን ላይ በላይ በኩል የሚታይ ትንሽ ወጣ ያለ አጥንት አለ። እሱ ነው ከዕብ የሚባለው ነው የሚሉት እነሱ ማይሉት ጉድ የለም። የነሱ ተቀባይነት የለውም። ሺዓዎች ወይም ራፊዳዎች ማለት በጭንቅላታቸው የሚመሩ ሰዎች ናቸው። በቁርአን በሐዲስ ማያምኑ የሱሐቦችን ሐዲስ ማይቀበሉ ሰዎች ናቸው። በእነሱ እምነት መሰረት ከዕበይን ማለት እግራችን መዳፍ መሃል ላይ ወጣ ብሎ የሚገኘው አጥንት ነው። እስከዛ ብቻ ነው ማጠብ ግዴታ የሚሆነው። አልፎ ሁሉ እነሱ ማበስ ነው ግዴታ የሚሆነው ነው የሚሉት። ማበስ የተፈቀደው ለፀጉር ነው። እግር ላይ ካልሲና ኹፍ ካለ ብቻ ነው ማበስ የሚቻለው። ሺዓዎች ባዶ እግርን ማበስ ይቻላል ነው የሚሉት። በተቃራኒው ደግሞ ከስንት አስርተ ሱሐቦች በተላለፈ ሐዲስ የተነገረውን ኹፍ ላይ ካልሲ ላይ ማበስን ደግሞ አልቀበልም ይላሉ። በባዶ ሲሆን ያብሳሉ። ኹፍ ሲኖር ነቢ ሱሐቦች ከማበሳቸው ጋር አይቻልም ይላሉ። ያጠቡ እንደሆነም እስከ ተለመደው በቋንቋ እስከሚታወቀው ቁርጭምጭምት ሳይሆን እስከ መህልባታቸው የሚያጥቡት። ትክክለኛው ከዕበይን ማለት በግራና በቀኝ በኩል የባትና የመዳፍ መለያያ መገጣጠሚያ ጋር ያለው ወጣ ያለ አጥንት ነው። እስከዛ ሲባል እሱንም ጨምሮ ማለት ነው። አጅር ለማግኘት ተብሎ በጣም ከፍ ማድረግ አይቻልም። ቁርጭምጭምት ተብሏል። ሰዎች ቁርጭምጭምትን ያውቃሉ። እስከዚህ ያለውን አዙረው ዙሪያውን ማጠብ አለባቸው። ከኋላ ሰርጎድ ብሎ ገባ ብሎ የሚታይ ክፍል አለ በተረከዝ በኩል። ያን ጥንቃቄ አድርጎ ማጠብ ያስፈልጋል። አዕቃብ ይባላል። ወይሉ ሌላ አዕቃብ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ውሃ የማይነካው የእግር የኋለኛ ክፍል ወዮለት በእሳት ብለዋል። ሰዎች ቸኩለው ውዱእ ሲያደርጉ ገባ ያለ ከመሆኑ አንፃር አንዳንድ ሰዎች በጣም ገባ ሊል ይችላል፣ አንዳንድ ሰዎች ወጣ ሊል ይችላል። እሱን ጥንቃቄ አድርጎ ማጠብ ትቶ ውሃ ሳይነካ ውዱእ ያጠናቀቀ ሰው ወዮለት በእሳት ተብሏል። ወይሉ ሌላ አዕቃብ ሚነናር። ሱሐቦች በጦር ሜዳ መሽቶባቸው የተሻሙ ውዱእ ያደረጉ ነብዩ ሰለላሁ ዐለይሂ ወሰለም ከሩቅ አይተዋቸው ለተረከዝ ገባ ብሎ ያለው የውዱእ የማይነካው ሰውነት አካል ወዮለት በእሳት ብለዋልና ሙሉ ሰውነትን ውዱእ ስናደርግ መታጠብ ያለበትን የሰውነት ክፍል አዳርሰን ማጠባችንን እርግጠኞች ልንሆን ይገባናል። ስድስተኛው ወተርቲቡ ቅደም ተከተሉን መጠበቃል። ከላይ በተዘረዘረው መሰረት ንያ፣ ከዛ ፊትን፣ ከዛ ሁለት ክንዶችን እስከ ክርን፣ ከዛ ፀጉር ሙሉን ማበስ፣ ከዛ ሁለት እግሮችን ማጠብ። ፊትን፣ ሁለት እጆችን፣ ፀጉርን፣ እግርን በዚህ መልኩ ማከታተሉ በቁርአን በሐዲስ የተረጋገጠ ግዴታ ነው። ንያው በሐዲስ የተረጋገጠ ግዴታ ነው። ከየትኛውም ስራ በፊት ንያ ማስቀደም ግዴታ እንደሆነ በሐዲስ ተነግሯል። ተርቲቡ በቁርአንም በሐዲስም ተነግሯል። ስድስተኛው ቅደም ተከተል መጠበቅ የሚለው በቁርአንም በሐዲስም ተነግሯል። በቁርአን ኢዛ ቁምቱም ኢለ ሶላቲ ፈግሲሉ ውጁሀኩም ወአይዲየኩም ወምሰሑ ቢሩኡሲኩም ወአርጁለኩም በሚለው ማለት ነው። እንደዚሁ ደግሞ በሐዲስ ነቢ እንደዚህ አድርገው ነው ያሳዩት። ስለዚህ አንድ ሰው ፊቱን አጥቦ ከዛ በኋላ እግሬን አጥባለሁ ከዛም እጄ ከዛም ፀጉሬን አይልም። ምክንያት አለው። ምክንያት ባይኖረው በሁለት በሚታጠቡ ነገሮች መሃል ማበስን ጣልቃ አያስገባም ነበር። ፊታችሁን እጠቡ፣ ከዛም እጃችሁን እስከነከርናችሁ እጠቡ፣ ከዛም አብሱ፣ ከዛም እግራችሁን እጠቡ አይልም ነበር። የሚታጠበውን በመደዳ ጨርሰን ወደ ማበስ ወይም የሚታበሰውን ቀድመን አብሰን ወደ ማጠብ እንድንሄድ ይደረግ ነበር። ተርቲቡ ቅደም ተከተሉ በዚህ መልኩ የሚታጠብ ከዛ የሚታበስ ከዛ ተመልሶ የሚታጠብ ተደርጎ የተቀመጠው አላህ የሚያውቀው ሒክማ ስላለው ስለሆነ በዚህ ቅደም ተከተል መሰረት መሆን አለበት። እጅና እግር ላይ ቀኝና ግራን ማስቀደም ቅደም ተከተል መጠበቅ በተመለከተ ሱና ነው። ያኒ ቀድመን ንያ እናደርጋለን፣ ከዛ እጃችን አፍንጫችን አፋችን እናጸዳለን። ይሄ ሱና ከመሆኑ ጋር ከዛ ፊት እናጥባለን። ከፊት በኋላ የሚከተለው እጅ ነው፣ ክርንን ማለት ነው። እጅን ክንድን በምናጥብበት ጊዜ ከግራው ብንጀምር ግዴታ ጎድሏል አይባልም። ከቀኝ መጀመሩ ሱና ነው። እግራችንን ወደ ማጠብ ስንሄድ
ቅደም ተከተል መጠበቅ ግዴታ ነው የሚባለው እግርን ፀጉር ከማበስ እግርን ፊትን ከማጠብ አለማስቀደሙ እንጂ አንድ ነገር ከሌላኛው እግር ቢያስቀድሙ ግዴታ ጎድሏል አይባል። እጅንም ስናጥብ አንዱን ከሌላኛው ማስቀደሙ ግዴታ ጎድሏል፣ ተርቲቡ ቅደም ተከተሉ አልተጠበቀም አይባል። ቅደም ተከተል መጠበቅ ግዴታ ነው የሚባለው እጅን ከፊት እግርን ከእጅ ፀጉር ከማበስ ካለማስቀደም አንፃር ነው እንጂ ፊትን ከጨረሱ በኋላ ወደ እጅ ሲሄዱ በቀኝ ጀምሮ ከዛ ግራ ማስከተሉ ሱና ነው። እግርንም ሲያጥቡ ቀኝ አጥቦ ከዛ ግራ ማጠቡ ሱና ነው። ይሄንንም ኢማም ነወዊ ሌሎችም ሻፊዒዮችም ሌሎችም ጠቅሰዋል። ነገር ግን ሱናውን መከተሉ በላጭና የተሻለ ነው። ቀኝ አጥበን ከዛ ግራውን ማጠብ ተመራጭ ነው። በላጭም ይሄ ነው። ሰዎችን ግራ ለማጋባት ችግር የለውም ስለተባለ ብሎ በተቃራኒው ማድረግ አግባብ አይደለም። በተለይ ማያውቅ ጃሂል ሰው ባለበት ይሄ ቢደረግ አዲስ ነገር አመጣችሁ በሚል ወደ ሌላ ጸብ ውስጥ ወደ መጥፎ ጥርጣሬ ሊወስድ ይችላል። ይህን እነዚህ የውዱእ ግዴታዎች ናቸው። ስድስቱ የሰውነት አካላትን ማጠብ ከሌላው የሰውነት አካል ተመርጦ ለምን የውዱእ ግዴታ ሆነ የተባለ እንደሆነ ብዙ ጊዜ ወንጀል የሚሰራው በእነዚህ አካላት ስለሆነ ነው ተብሏል። ወላሁ ተዓላ የውዱእ ሱናዎችን በተመለከተ ቀኝን ማስቀደም ሱና ነው። ሲጀመር ቢስሚላህ ማለት የጠበቀ ሱና ነው። የተወሰኑ ዑለሞች ዘንድ ግዴታም ነው። መፋቂያ አስቀድሞ መጠቀም ሱና ነው። ከውዱእ በፊት መጉመጥመጥ፣ አፍንጫ ላይ ውሃ አስገብቶ ማስወጣት፣ መዳፎችን ቀድሞ ማጠብ ሱና ነው፣ መተው የለበትም። ከአንዳንዱ በላይ ማጠብ ሱና ነው። ሁለት ማጠብ፣ ሶስት ማጠብ ሱና ነው። ሁለት ማጠብ ይቻላል፣ ሶስት ማጠብ ይቻላል፣ አንዳንድ ማጠብ ይቻላል። አንድን የሰውነት አካል ሁለት፣ አንዱን ሶስት፣ አንዱን አንድ ማጠብ ይቻላል። ይሄ ሁሉ ከነቢ ተገኝቷል፣ ከሰሃቦች ተገኝቷል። አንዳንድ ጊዜ ብቻ ማድረጉ ዋጅብ፣ ሁለት ማድረጉ ሱና፣ ሶስት ማድረጉ ይበልጥ ሱና። ከሶስት መጨመሩ ሐራም ነው፣ ወንጀል ነው፣ ወሰን ማለፍ። የተወሰነውን የሰውነት ክፍል ሁለት አጥቦ ለምሳሌ ፊትን ሁለት አጥቦ እጅን ሶስት ቢያጥቡ እግርን አንድ ቢያጥቡ ችግር የለም። እነዚህ ፊት፣ እጅ፣ እግር ከአንድ እስከ ሶስት ቢታጠቡም ፀጉር ግን የሚታበሰው አንዳንድ ጊዜ ብቻና ብቻ ነው። هذا والله تعالى أعلم። የዛሬ ደርሳችን እዚህ ያበቃል። وبالله التوفيق والسلام عليكم ورحمة الله وبركاته።